አትሮኖስ ቅዱሳት መጻሕፍትን በድምጽ ያንብቡ። ለሃ ማርያም አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም አምነን ስለ ንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም ክብርና የተወደደ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስቅለት ወደ መቃብሩም ሄዳ ሥጋውን ባጣች ከሙታንም ተለይቶ በተነሳባት ቅድስት ትንሣኤ ዕለት ስላነጋገራትም ሁሉ የሚናገር ቅዱስ አባ ሕርያቆስ የተናገረው በተባረከች ቅድስት ዕለት ሰኑይ የሚነበብ ለሃ ማርያምን ማውሳት እንጀምራለን። የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዴቷ የከበረ በረከተ ጸሎታና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከሚታመኑት ሁላቸው ሕዝበ ክርስቲያንና ከኔ ከገብረ ተክለ ሃይማኖት ጋር ይሁን ለዘላለሙ አሜን። ቅዱስ አባ ሕርያቆስ የርዕሰ አበው ያዕቆብ ሐዘን ዛሬ ተደገመ አለ። ወዳጆቼ ሆይ ይህቺ ንጽሕት ቅድስት እመቤታችን ድንግል ማርያም በድንግልና ጸንሳ ስለወለደችው የተወደደ ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን አታለቅስ? ታለቅሳለች እንጂ። በእርሷ ላይ ስላደረ መለኮት ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በአምላካዊ አፉ የድንግልና ጡቷን ስላጠባችው ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በቤተልሔም ስለ ወለደችበት በረት አስባ ለምን አታዝን? ታዝናለች እንጂ። ዕብራዊቷ ራሔልስ እንኳ ስላልሳመቻቸው ልጆቿ ካለቀሰች፣ እመቤታችን ንጽሕት ቅድስት ድንግል ማርያምማ በማኅፀኗ 9 ወር ከ5 ቀን ስለተሸከመችው የተወደደ ልጇ ጌታችን ኢየሱስ ክርስቶስ ለምን አታለቅስ? እንደ እናት ሁሉ በእቅፏ ስለተሸከመችው የተወደደ ልጇ ክርስቶስ እመቤታችን ንጽሕት ቅድስት ድንግል ማርያም ታለቅሳለች እንጂ። ዕብራዊቷ ራሔል ከቦታ ቦታ ላልተንከራተተችባቸው ልጆቿ ካለቀሰች፣ ንጽሕት ቅድስት እመቤታችን ድንግል ማርያም ከሀገር ወደ ሀገር ለተንከራተተችበት ልጇ ለምን አታለቅስ? ዕብራዊቷ ራሔል መቃብራቸውን እንኳ ፈጽሞ ላላየቻቸው ልጆቿ ስታለቅስ፣ ንጽሕት ቅድስት እመቤታችን ድንግል ማርያምማ በአንዱ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር አጠገብ ቆማ እንደምን አታለቅስ? ዛሬ ያማረ እርግና ያለው የአረጋዊ ያዕቆብ ሐዘን በብላቴናይቱ ድንግል ዘንድ ተገለጠ። አረጋዊው ያዕቆብ ልጁ ዮሴፍ በጉድጓድ ውስጥ ተጥሎ አይቶ ያለቅስለት ዘንድ አልቻለም። ንጽሕት ቅድስት እመቤታችን ድንግል ማርያም ግን በአይሁድ አደባባይ መሃል ተሰቅሎ ልጇን አይተዋለችና። ሽማግሌው ያዕቆብ ወንድሞቹ ወንድማቸው ዮሴፍን ልብሱን ሲገፉት አላየም። ድንግል ግን ማስተዋል በጎደላቸው ክፉዎች አይሁድ አደባባይ ልጇን እርቃኑን ቆሞ አየችው። አረጋዊው ያዕቆብ ልጁ ዮሴፍን ወንድሞቹ ለ30 ብር ሲሸጡት አላየም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን ልጇን ይሁዳ ለ30 ብር ሲሸጠው አይታለች። አረጋዊው ያዕቆብ ያን ጊዜ አራዊት በቀደዱት ልብስ ላይ የፈሰሰ የሌላ ደም ስለ ልጁ ዮሴፍ አልቅሶ ነበር። ድንግል ማርያምስ ስለ ተወደደ አንድ ልጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንባዋን ባፈሰሰችበት ምድር ላይ እነሆ የፈሰሰው የልጇ ደም ግን ፍጹም አምላካዊ ነው። ልብሱንም ለየራሳቸው ተካፍለው ለልጇ ለጌታችን ኢየሱስ ክርስቶስም ሌላ ልብስን አልብሰውት ድንግል አይታ አለቀሰች። የዮሴፍ ወንድሞች ወንድማቸውን ከሸጡት በኋላ ተጸጽተው አልቅሰዋል።
የእስራኤል ልጆች ግን ፈጣሪያቸው ኢየሱስ ክርስቶስን በሸጡት ጊዜ አልተጸጸቱም። የያዕቆብ ልጆች ወንድማቸው ተሹሞ ባገኙት ጊዜ ደስ ተሰኙ። አይሁድ ግን የሕያዋን ፈጣሪ ጌታ ሞትን ድል አድርጎ በተነሳ ጊዜ ግንባራቸውን ከስክሰው ተቆጡ። እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ ስለ አንዱ ልጅሽ ማዘንሽ ተገቢ ነው። ድንግል ማርያም ሆይ እነሆ ልጅሽን በዳኛ ፊት አቁመው ክፎች ሊቃነ ካህናትና አይሁድ እየከሰሱት ነው ብለው አለቆች በነገሩሽ ጊዜ እንደምን ቻልሽው? ምንስ አደረግሽ? እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ ልጅሽን የከበረ ልብሱን ሲገፉት እንደምን ቻልሽው? ምንስ አደረግሽ? የቅዱሱ ኢያቄምና የቅድስት ሐና ልጅ እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ እነሆ ልጅሽ ወደ እሱ ቀርቦ የሚያለቅስለት ስንኳ ሳይኖር በኢየሩሳሌም አደባባይ ዕፀ መስቀሉን ተሸክሞ ብቻውን በተንገላታ ጊዜ እንደምን ቻልሽ? ምንስ አደረግሽ? የቅድስት ሐና ርግብ ንጽሕት ድንግል ማርያም ሆይ እነሆ ልጅሽን በመካነ ቀራንዮ እየሰቀሉት አንቺ ተቀምጠሻልን? ከአባትሽ ዳዊት ትውልድ የተገኘሽ ቅድስት ንጽሕት ድንግል ማርያም ሆይ ልጅሽን ለምን በመስቀል ላይ ሰቀሉት? ድንግል እመቤታችን ሆይ በአገልጋይሽ ቅዱስ ዮሐንስ ቤት ሐዘንሽ ምንኛ የሚጥም ነው። እንዲህ እያልሽ ስታለቅሺ ለእስራኤላውያን ያዕቆብና ኢዮአብ ከነገሯቸው መርዶ ይልቅ ዛሬ ሐዘንን ሊነግረኝ ወደ እኔ የመጣ ወዮ ምንኛ መሪር ነው። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ከነገሩት መርዶ ይልቅ የከፋ ነውና ይህንን ከክፉ መርዶ ወደ እኔ ላመጣው ወዮለት። ልጄ ሆይ የኃያላን እስራኤል ሞት ካረዷቸው መርዶ ይበልጣልና ክፉ ሐዘንን ሊነግረኝ ወደ እኔ ስለመጣ ስለዚህ ነገርም ወዮ። ልጄ ሆይ እነሆ 30 ዓመታትን ደስ ስታሰኘኝ ኖርህ እንጂ ከዓይኔ እይታ ለአንዲት ዕለትስ እንኳ አልተለየውህም። ዛሬ ግን ወደ እኔ መሪር ሐዘን ደረሰብኝ። ልጄ ሆይ ሐዘኔን ሁሉ የምታውቅ ይህች ሰሎሜ ነግራኝ ነው እንጂ እኔማ ያንን ጨካኝ አገረ ገዢ አየው ዘንድ ፈጽሞ ከቤቴ ባልወጣሁም ነበር። ሌባውን አንገቱን ሲቆርጡ ወንበዴውንም ቢሆን ሲሰቅሉት የቀራንዮውን ስፍራ ጎለጎታንም አላውቀውም። ዘወትር በሚከራከሩበት ስፍራም ሁሉ ቆሜ አላውቅም ነበር። ልጄ ወዳጄ ሆይ ክፉ ሸንጎን አይቼ አላውቅም። በሸንጎ መሃል ዘወትር ቆሜ አላውቅም። ልጄ ሆይ ያደረሱብህን አመፃን ሁሉ አላየሁም። ልጄ ወዳጄ ሆይ እኔ በቤቴ ዮሐንስ ሳለሁ፣ አንተ ግን በሊቀ ካህናቱ ደጃፍ ስቃይህ መሪር ነበር። ልጄ ሆይ ከመሪር ስቃይህ የተነሳ የደረሰብኝን የብቸኝነቴን ሐዘን ከኔ አስወግድልኝ። ወዳጄ ሆይ ተወልደህ በናዝሬት ሳሳድግህ ደስ የተሰኘሁበት ደስታዬን ከኔ አታርቅ። ዛሬ ግን በቤተ ዮሴፍ ዜና ስብከትህን በሰማሁባት ኢየሩሳሌም ይህቺ ክፉ ዜና ደረሰችኝ። በቤተ ዮሐንስም ሳለሁ ዜና ሞትህን ሰማሁ። ወዳጄ ሆይ እኔማ በልቤም እንግዲህ በዓላችንን እናከብር ዘንድ ፋሲካ ደርሷልና ወደ ሀገራችን እንመለሳለን እያልሁ በየዕለቱ ደስ ብሎኝ ነበር። ልጄ ወዳጄ ሆይ ነገር ግን ፋሲካዬ በለቅሶና በሐዘን ተለወጠ። በዓሌም ወደ ዋይታ፣ ደስታዬም ወደ ልብ ሐዘን ተመለሰ። ድንግልም በነገሯት የልጇን መከራ አዝና ይህንን ሁሉ ለቅሶ በቅዱስ ዮሐንስ ቤት እያለቀሰች ሳለች ከደቀ መዛሙርቱ ሐዋርያት ተከትሏት የሚሄድ ፈለገች። ሁሉም አይሁድ በመፍራት መምህራቸውን ትተው ሸሽተዋልና አላገኘችም። ይከተላት ዘንድ ስለ ሐዋርያው ቅዱስ ጴጥሮስ አስቀድማ ጠየቀች። እርሱማ ሊቃነ ካህናቱን ፈርቶ ልጅሽን ከርቶ ሄዶ ተሸሽጓል ብለው ነገሯት። የጌታችን ወንድም ስለሚሰኝ ስለ ሐዋርያው ቅዱስ ያዕቆብም ጠየቀች። እርሱም መምህሩ በተያዘበት ስፍራ ልብሱን ጥሎ እንደሸሸ ነገሯት። ስለ ሐዋርያው ቅዱስ እንድርያስም ጠየቀች። እርሱም ከልጅሽ ጋር ወደ ከተማ አልመጣም፣
ሐዋርያው ቅዱስ ቶማስም አብሮ ሸሽቷል አሏት። ስለ ሐዋርያው በርጠሎሜዎስም ጠየቀች። እርሱማ ከወንድሞቹ ሐዋርያት ቀድሞ ሸሽቷል አሏት። ስለ ሐዋርያው ቅዱስ ፊልጶስም ጠየቀች። እርሱም አይሁድ ሲመጡ የያዙትን ችቦና መብራት ገና ከሩቅ ሲያይ ፈርቶ ሸሽ አሏት። ዳግመኛም የቅዱስ ዮሐንስ ወንድም ስለሚሆን ስለ ቅዱስ ያዕቆብ ጠየቀች። እርሱም ጥቂት ጊዜስ እንኳ ሳይቆይ ሸሽ አሏት። ስለ ሐዋርያ ቅዱስ ማቴዎስም ጠየቀች። እርሱማ ከሚጠሉት አይሁድና ሊቃነ ካህናት የተነሳ እጅግ ፈርቶ ነበር። ቀድሞ ከእነርሱ ግብርን ይሰበስብ ስለነበር አብዝተው ይጠሉታልና። እርሱ ቅዱስ ማቴዎስም ከሁሉም ይልቅ አብልጠው የሚጠሉት እሊሁ አይሁድና ሊቃነ ካህናትን ከመፍራቱ የተነሳ በመንፈቀ ሌሊት ሸሽቷል አሏት። ድንግልም ስለ ሁላቸው ንጹሐንና ቅዱሳን የጌታ ደቀ መዛሙርት ሐዋርያት ጠየቀች። ከተወደደ አንድ ልጇ ጌታችን ኢየሱስ ክርስቶስ ሳይለይ ወደ ቀራንዮና ወደ ጎልጎታ ከተመላለሰ ፍቁረ እግዚእ ወልደ ነጎድጓድ ወንጌላዊው ቅዱስ ዮሐንስ ብቻ እንጂ ከሌሎቹ ደቀ መዛሙርት አንዱንም እንኳ አላገኘችም። ድንግልም ከቅዱስ ዮሐንስ በቀር ከልጇ ደቀ መዛሙርት አንድስ እንኳ ስላጣች ዳግመኛ ወደ ሐዘኗና ለቅሷ ፈጥና ተመለሰች። እንዲህ እያለችም ታለቅስ ጀመር። የተወደድህ ልጄ ሆይ ወንድሞችህ ትተውህ ሸሹ። አባቴ አረጋዊው ጴጥሮስ ሆይ መምህርህን እንደማትክደው ቀድሞ ወንድሞችህ በተሰበሰቡበት በዚያ ታላቅ ጉባኤ ሁል ጊዜ እንደማትክደው ትናገር አልነበረምን? እኔ ታዘብህ ጀመርሁ። ስለ እርሱ ወርቅ ብርም ቢሆን ትሰጥ ዘንድ ጀልባህን አልሰጠህምን? ስለምን መምህርንና ፈጣሪህን ዛሬ ፈጥነህ ካድከው? ስለ እርሱ ፈንታ ወንድ ልጅን ወይም ሴት ልጅን አላቀረብህም። አረጋዊው ጴጥሮስ ሆይ ስለምን ልጄን ካድኸው? ስለ እርሱም ወንድም ወይም ወዳጅ አላቀረብህም። በዚህ ሁሉ ለምን ችላ አልኸው? ጴጥሮስ ሆይ ዳግመኛ መከራው ለእኔ ይደርስ ይሆን ብለህ እስከምትፈራ ድረስ ፈጥነህ ካድኸው። እንደ ብረት የጸና አንደበትህን ያለ እሳትና ያለ ወናፍም አንተው በሳልኸው ነበር። ጴጥሮስ ሆይ ብርሃናቸው የማይደበዝዝ የእውቀት ዐይኖችን ስላሳደረብህ ፈጣሪ ብለህ አንዲት ጥፊን እንኳን ዛሬ አልታገስህም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠህ ልጄን አላፈርኸውም። በሊቃነ ካህናት ፊት መሰደብን አልታገስህም። እርሱማ ከእርሱ በታች ለዓለም ሁሉ በጎ ታማኝ እረኛ የደቀ መዛሙርቱም አለቃ አድርጎ ሾሞህ ነበር። ጴጥሮስ ሆይ ስለ ፈጣሪህ ብለህ አንዲትም ጊዜ መከራን አልታገስህም። የወንድምነት ፍቅርንም እንሆ ለአንዲት ጊዜም አላሳየህም። ጴጥሮስ ሆይ በራስህ ላይ አምላካዊት እጁን ላኖረልህ ብለህ ዛሬ መከራን በራስህ ላይ ያኖሩ ዘንድ አልፈቀድህም። ጴጥሮስ ሆይ ልጄን ከመካድህ አስቀድመህ ልጄ ወዳጅህ እንጂ ፈጣሪህ ብቻ እንዳልሆነማ አስበህስ ቢሆን ልጄን ባልካድከውም ነበር። ጴጥሮስ ሆይ እንደዚህስ ቢሆን ከእኛ ጋር ይህ ሁሉ መንገላታት እንደምን አገኘው? አገልጋዩና አባቴ ዮሴፍ ሆነህ በሄሮድስ ፊት በቀረብክ ነበር። ጴጥሮስ ሆይ በግብፅ በረሃ ከእኛ ጋር መከራን ብትቀበልማ እንጃ የሰማይ ውርጭ በላይ ሲወርድ ለመታገስ ባልቻልህም ነበር። ቀድሞ ያገለገልኸኝ አባቴ አረጋዊ ዮሴፍ ሆይ አንተስ ነፍስህ የሕይወት ፍሬን እየተመገበች ደስ ትሰኝ። በስደታችን ጊዜ እንደ ጴጥሮስ አንተ ልጄን ሳትክደው ከእኔና ከተወደደ ልጄ ጋር መከራን ሁሉ ታግሰሃልና። ጴጥሮስ ሆይ ሊቃነ ካህናት ወደ አገር ገዡ ዘንድ አልወሰዱህ፣ አይሁድም ሥልጣን ባላቸው ዳኞች ፊት አላቆሙህ። መምህርህና ፈጣሪህን ስለምን ፈጥነህ ካድከው? የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዴቷ የከበረ በረከት ጸሎቷና የተወደደ የልጇ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ይቅርታውንና ምሕረቱን ከሚታመኑት ሁላቸው ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን።
አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለት ስሉስ የሚነበብ ለሃ ማርያም እንሆ በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከት ጸሎቷና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረት ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በሁለት ወገን ድንግል የምትሆን ወላዲት አምላክ እመቤታችን ቅድስት ድንግል ማርያምም ደቀ መዝሙሩ ጴጥሮስ የተወደደ ልጇን ስለ ካደው በቤተ ዮሐንስ ስታዝን ከቆየች በኋላ ወደ ፍቁረ እግዚእ ቅዱስ ዮሐንስ ላከችበት። ቅዱስ ዮሐንስም እያለቀሰ መጣ። ድንግል ማርያምንም እያለቀሰች አገኛት። ሁለቱ እመቤታችን ድንግል ማርያምና ፍቁረ እግዚእ ቅዱስ ዮሐንስ ስለ ተወደደ ልጇ ስለ ክርስቶስ እርስ በርሳቸው ይላቀሱ ጀመር። ፍቁረ እግዚእ ቅዱስ ዮሐንስም እመቤቴ ድንግል ማርያም ሆይ አሳልፎ እንደሰጠው ይሁዳ ነውር የለበትምና ጌታችንን ስለ ካደው ጴጥሮስ አታልቅሺ። እኔ በራት ጊዜ በጌታዬ አጠገብ ተቀምጬ ሳለው ጌታችን ጴጥሮስን 3 ጊዜ ትክደኛለህ ሲለው ሰምቻለሁና። ይሄውም ጌታችን ፍጥረት ሁሉ ስለሚድንባት ነገረ ሞቱ በነገረን ጊዜ ነበር። ያን ጊዜም የሰው ልጅ ከሽማግሎችና ከሊቃነ ካህናት ብዙ መከራ እንደሚቀበል፣ እንደሚገደል፣ በሦስተኛውም ቀን እንደሚነሣ ይህንን ገልጦ ጌታችን ይነግረን ዘንድ ጀመር። ወንድማችን ጴጥሮስም ጌታዬና አምላኬ ሆይ እንደዚህስ አይሁንብህ፣ እኔም ሞት ዘንድ ይሻለኛል እንጂ ለዘላለም አልክድህም። አንተን መካድስ ለእኔ አይሆንብኝ፣ ስለ አንተ ነፍሴን አሳልፌ እሰጣለሁ እንጂ አለ። መምህራችንም ይህን ጴጥሮስን 3 ጊዜ ሲገሥጸው ሰይጣን ከኋላዬ ሂድ የሰውን እንጂ የእግዚአብሔርን አታስብምና ሲለውም አስቀድሜ ሰምቻለሁ። የማርቆስ ወንጌል ምዕራፍ 8 ቁጥር 31። እመቤቴ እናቴ ሆይ እንኪያስ ስለ ወንድማችን ጴጥሮስ አታልቅሺ፣ መካዱ ለኃጥአን ሁሉ ንስሐ ገብተው ይድኑ ዘንድ ምሳሌነት አለው፣ የጌታችንን ቃል አሳብሎ ነበርና። ድንግልም ልጇን ስላላየችው በቤተ ዮሐንስ እጅግ አዝና ሳለች ዳግመኛ ወደ ቀደመ ሐዘኗና ለቅሷ እንደገና ተመለሰች። እመቤታችንን ቅድስት ድንግል ማርያምም ዮሐንስ ሆይ ወደ ቀራንዮ ትወስደኝ ዘንድ እማጽንሃለሁ፣ ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ አማጽንሃለሁ። ከዚህ አስቀድሞው የሰረቀ የሚሰቀልበትን ሽፍታም አንገቱን የሚቆረጥበትን ስፍራ አይቼ አላውቅም። ዛሬ ግን ሀገሬን ትቼ ደስታዬንም ንቄ በእግሬ ልጄ ወዳጄን በሌባና በሽፍታ መሃል ወደ ሰቀሉበት መካነ ቀራንዮ እሄዳለሁ። ልጄ ሆይ ከወንድሞች በአንተ ዘንድ አብሮህ የቆመ የለም፣ ከወገኖችህም አንዱም እንኳ ስለ አንተ አንዲት ቃልን የተናገረ አልተገኘም። ልጄ ወዳጄ ሆይ ስለ ልጇ የእናት ሐዘን የከበደ ነው፣ የወዳጅም ሐዘን ወዳጅ ዘንድ የጸና ነው። ወዳጄ ልጄ ሆይ ከሁላቸው እስራኤላውያን ሐዘን ይልቅ የኔ ሐዘን ይበልጣል። ቅዱስ ዮሐንስም ከሐዘኗ ጽናት የተነሣ ዝም ትል ዘንድ እንዳልቻለች ባየ ጊዜ ሊያጽናናት አልቻለም። እርሷም ልጄን ዛሬ ካላየው መጽናናት አልችልም አለች። ልጇን የሚወድ ቅዱስ ዮሐንስም ተነሺ፣ እኔም ካንቺ ጋር ወደ ቀራንዮ ሄዳለሁ አላት። ወላዲት አምላክ እመቤታችን ንጽሕት ቅድስት ድንግል ማርያምም ከቤተ ዮሐንስ ወጥታ ወደ ኢየሩሳሌም ከተማ በእግሯ ትጓዝ ዘንድ ጀመረች። እጅግ አዝናለችና ከፍቁረ እግዚእ ቅዱስ ዮሐንስ በቀር የሚያጽናናት አታለችና። የተወደደ ልጇንም ይሁዳ አሳልፎ ሰጠው። ቶማስም ሸሸ፣ ጴጥሮስም ካደ። ተራሮች አዘኑ፣ ዓለምን መላዋን ጨለማ ሸፈናት። ሁላቸው ደቀ መዛሙርትም ሸሹ። የሰማይ መላእክትም በአርምሞ ተደነቁ፣ ሰማያውያንም ምድራውያንም ደነገጡ። እመቤታችን ቅድስት ድንግል ማርያምም እያለቀሰች
የሰማይ መላእክት ቅዱሳኑን ገብርኤል ሆይ እንግዲህ ሕዝበ አይሁድ እጆቹንና እግሮቹን እነሆ ቸንግረው የሚይዙበት የተወደደ ልጄ ፈጣሬን ታየው ዘንድና። ደቀ መዛሙርቱስ መምህራቸውን ብቻውን ትተው ቢሸሹ እናንተ መንፈሳውያኑ ለምን ዝም አላችሁ? መሬታውያን ሞትን ቢፈሩ እናንተ ሰማያውያን ለምን ከርሱ ራቃችሁ? እሳትም ከክንፋችሁ ወጥታ በውስጣቸው የነበሩትን ሁሉ አጥፍታችኋለችና። ሰዶምና ገሞራንስ ያጠፋችኋቸው እናንተ አልነበራችሁምን? ዛሬ እናንተ ታዲያ ለምን ዘገያችሁ? ሊቀ መላእክት ቅዱስ ገብርኤልም ያዘነች እመብርሃንን ቅድስት እመቤት ሆይ አትዘኚ፣ አታልቅሺ፣ ልጅሽ ፈቃዱ ባይሆንስ ይሰቅሉት ዘንድ ባልቻሉም ነበር። በምሕረቱ ሰውን ስለ መውደዱም አዳምንና ዘሩን ያድናቸው ዘንድ በምድር ተገልጧልና። የብርሃን እናቱ እመቤቴ ሆይ ባይፈቅድስ ይሰቅሉት ዘንድ ዕፀ መስቀል ትሸከመው ዘንድ ባልቻለችውም ነበር እያለ አጽናናት። ልጇ ወዳጇ በመስቀል ላይ ስለሚቀበለው መከራ የምታለቅስ እመቤታችን ቅድስት ድንግል ማርያምም ወደ ቀራንዮ በሄደች ጊዜ እየፈጠነች ስትገሰግስ የሚያዩት ሰዎች ሁሉ እርስ በርሳቸው እንደዚህ እየጮኸች የምታለቅስ ይህች ማናት ይባባሉ ነበር። ሌሎችም ይህችስ የምትሻውን ከዚህ ገበያ ስትገዛ አይተናት አናውቅም አሉ። ሌሎቹም እርስ በርሳቸው ይህች አዲስ የመጣች ናት፣ በድንጋጤ በአደባባይ ትዞራለችና አሏት። ቅዱስ ዮሐንስ የጌታችን ኢየሱስ ክርስቶስ ደቀ መዝሙር እንደሆነ የሚያውቁ ሌሎችም ይህች እንዲህ የምትፋጠን ልጇን በመስቀል እንደተሰቀለ ልታይ ይሆን እንጃ ተባባሉ። ሌሎችም ስለ ልጇ ነግረዋት ይሆናላ አሉ። ሌሎችም ደምግባቷ የፊቷ ሞገስም ምንኛ ደስ እንደሚያሰኝ ተመልከቱ ተባባሉ። ሌሎችም እንደዚህችስ ያለች በዚህች ከተማ ውስጥ አላየንም፣ መልኳም የልጇን መልክ ይመስላል አሉ። በገበያው ውስጥም የነበሩ ሁሉ በተወደደ ልጇ ሐዘን እያለቀሰች ስለምትጓዝ እመቤታችን ቅድስት ድንግል ማርያም እንዲህ ሲናገሩ በየአውራጃው ሁሉ ዝናዋ ተሰማ። ቅድስት ሰሎሜም ከኋላ ትከተላት ነበር። ሌሎችም ሴቶች ራሳቸውን በመደረቢያቸው ተከናንበው እርሷም ከማዘንና ከማልቀስ በቀር ምንም ወደ እነርሱ ዞር ሳትል ይከተሏት ነበር። እመቤታችንም ጎልጎታ በደረሰች ጊዜ በዕፀ መስቀል ላይ የተሰቀለ ልጇን ለማየት የተሰበሰቡ ብዙ ሰዎችንና ጭፍራዎችን አየች። ስለዚሁ የበጋ ፋሲካ ልዩ ወርህ ከየአውራጃውና ከየሀገራቱ ወደ ኢየሩሳሌም የተሰበሰቡ ነበሩ። አሊህም የእስማኤል ወገንና ሕዝቡም ሁሉ እርስ በርሳቸው ተጨናንቀው ስለሚታየው ታላቅ ድንቅ ነገር ከአምሃርያንና ከባራቅ ከምዋብና ከኮቦርም የተሰባሰቡ ነበሩ። ሌሎችም በደል በሌለበት በዚህ ሰው ላይ በአመፃ ፈረዱበት ይሉ ነበር። ሌሎችም ብዙ ጊዜያትን የዚህን ሰው ሞት ሲሹ ነበር አሉ። ሌሎችም እነሆ ዛሬ ኃይሉንና ብርቱውን ሰው ገደሉ ተባባለ። ሌሎችም ፍርድ በዚህች ሀገር ውስጥ ቢኖርስ እርሱን ባልገደሉም ነበር አሉ። ሌሎችም ስለ እርሱ ንጉሥ በአይሁድ ሁሉ ላይ ንጉሥ ያደርገው ዘንድ የላከው ነው፣ ስለዚህም ንጉሥ ሄሮድስ እንዲገደል አዞ ነው ተባባሉ። ሌሎቹም ስለ ጌታ አዝነው ሳይሞት የወንድሙን ሚስት ቀምቶ ጎስቋላና ተንከራታች ያደረገ ነው፣ እነሆ ዳግም ይህንን ሰው ያለ ምሕረት ገደለው ብለው ሄሮድስን ረገሙት። እመቤታችን ድንግል ማርያም ግን ስለ ለቅሶዋና ስለ መንከራተቷም በብዙ ሐዘን ፊቷን ደፍታ ታለቅስ ነበር። በአይሁድ መሰባሰብም ጭንቅንቅ ሆኗልና ልጇ ወዳጇን ታየው ዘንድ አልቻለችም። ይሄ የተጨናነቀ የሰዎች ታላቅ መሰባሰብ ልጄ ወዳጄን አየው ዘንድ አልቻልኩምና ልጄ በየት በኩል ነው ብላ ቅዱስ ዮሐንስን ጠየቀችው። ቅዱስ ዮሐንስም በመስቀል ላይ ታየው ዘንድ ዓይኖችሽን በስተ ምስራቅ በኩል ተመልከቺ አላት። ዓይኖቿንም ከፍ አድርጋ ልጇን አየችው። በጉባኤው መሃል ሄዳ በቀኙ እስከምትቆም ድረስ ከቅዱስ ዮሐንስ ጋር መራመድን አላቋረጠችም። ልጇ ወዳጇንም ተሰቅሎ አየችው። ቸር አምላክ ልጇ ጌታችን ኢየሱስ ክርስቶስም
ትሕትናዋን አይቶ ቅዱሳት ዐይኖቹን ወደ ቅዱስ ዮሐንስ ዘንድ ተመልክቶ ወዳጄ ዮሐንስ ሆይ እነኋት እናትህ አለው። ለእናቱ እመቤታችን ድንግል ማርያምም እነሆ ልጅሽ አላት። ከዚያች ሰዓት ጀምሮም ቅዱስ ዮሐንስ የመለኮት ማደሪያ እመቤታችንን ድንግል ማርያምን ደግፎ ይዟት ወደ ቤቱ መለሳት። እመቤታችንም ቅዱስ ዮሐንስን ወንድምም እህትም የሌለው ብቸኛ ነውና ለልጄ እንዳለቅስለት ተወኝ፣ ፈጥነህ ከእርሱ ዘንድ አትውሰደኝ። ዮሐንስ ሆይ ልጄ ምድራዊ አባት የለውም። አንተም ልጄ ሆይ በራስህ ላይ ያደረጉት የእሾህ አክሊል በራሴ ላይ ተደርጎ በአንተ ፈንታ መከራውን ሁሉ በትዕግሥት እቀበል ዘንድ በወደድሁ አለች። ልጇ ወዳጇን አሳልፎ ስለ ሰጠው ይሁዳም ተናገረች። ይሁዳ ሆይ ለወንበዴዎች ሁሉ መስቀል የሚገባ ፍትሕ ቢሆን ኖሮ ከሙዳየ ምጽዋት ትሰርቅ ነበርና ስለምን አንተን አልሰቀሉህም? ለሽፍቶችም ከመሞታቸው በፊት ዕርቃናቸውን መቆም የሚገባ ቢሆንም ይሁዳ ሆይ አንተን ስለምን ዕርቃንህን አላቆሙህም? እያለችም ታለቅስ ነበር። ዮሐንስ ሆይ ዛሬ በዚህ ጉባኤ መሃል የደረሰብኝን ሐዘን፣ ጉስቁልናና የልቦናዬን ሰቀቀኔን ተመልከት። ዮሐንስ ሆይ አይቼው ጽናና ተወኝ። ዮሐንስ ሆይ የድሆች ማደሪያ የሆነ ይህንን ተራራ ከዚች ቀን በቀር ፈጽሞ አይቼው አላውቅምና ከዚሁ ተራራ ላይ ቆሜ አየው ዘንድ ተወኝ። ዮሐንስ ሆይ ይሄ ተራራ በዚህች ስፍራ ያሉ የምስኪኖች መጠጊያ ኢዮብ በመከራው ጊዜ ያደረበት ነውና ሐዘኔ ከእርሱ ይበልጣልና ስለ ልጄ አለቅስ ዘንድ ተወኝ። ዮሐንስ ሆይ ደክም ያለሁና ዛሬም እናት አባት ወይንም ዘመድ የሌለኝ ብቸኛ ነኝና ተወኝ። ድንግልም በልጇ ቀኝ ቆማ ይህን ሁሉ ሐዘን በልቧ ታስብ፣ በሕሊናዋም ትካዜ ሞልቶባት ነበር። ከሐዘን በቀርም ወደ ተሰበሰቡበትም ሰዎች ቀና ብላ አልተመለከተችም። በአጠገቧም የኩዛ ሚስት ዮሐናና መግደላዊት ማርያም፣ ቅድስት ማርያምም ቆመው ነበር። እሊህ ሴቶችም ድንግልን አቅፈው አነሷት። በእሊህ ንጽሕት ሴቶች መሃልም ለቅሶዋ እጅግ የሚያሳዝን ነበርና ከእርሷ ጋር ያለቅሱ ጀመር። ስታለቅስ የሚሰሙ ሌሎች አይሁዳውያን ሴቶች ግን ከወለድሽው የ2 ዓመት ልጅሽ የተነሳ ልጆቻችንን በክንዳችን ሳናቅፍ ቀርተን ነበር፣ ዛሬ ግን በቀላችን ከልጅሽ ጋር በአንቺ ላይ ተፈጸመ እያሉ ይዘባበቱባት ነበር። ከሄሮድስ ወታደሮች ጋር የነበሩትም ጲላጦስ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን እንደሚወደው ለሄሮድስ ነገረው። አይሁድም ትእዛዙንና ወታደሮቹን እንዲልክ ብዙ እጅ መንሻን አቅርበው ከሕዝቡ ብዙዎቹም ልንሰቅለው ብንሄድ በጲላጦስ ትእዛዝ ሌሎች ወገኖች በላያችን ዘምተው ከእጃችን ይነጥቁታልና እነሆ እንድንገለው ሥልጣናዊ ትእዛዝህን ወደ እኛ ዘንድ ላክ እያሉ ይገለው ዘንድ የሄሮድስን ልብ በተንኰል ያነሳሱ ነበር። ጲላጦስም ይህንን ተንኰላቸውን አውቆ በእርሱና በአይሁድ መሃል ፈጀት እንዳይሆን ከሄሮድስ ጋር አልሄድም፣ ጲላጦስና ሚስቱ ጌታችን ኢየሱስ ክርስቶስን አብዝተው እንደ ራሳቸው ይወዱት ነበርና። ጲላጦስ እኮ ጌታችን ኢየሱስ ክርስቶስን በጅራፍ የገረፈው እንዲህም ያደረገው እሊህ አመፀኞች አይሁድን ልባቸውን ደስ አሰኝቶ ጌታን እንዳይገሉት ነበር። ጲላጦስማ እንደሚሰቅሉት ቢያውቅ ባለሥልጣናቸውም እርሱ ከሚስቱና ከልጆቹ ጋር ሆኖ ለሞት ባላደረሱት ነበር። ንጉሥ ጲላጦስስ እጅግ በሚወደው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ላይ እጁን አላነሳም። ስለ ጌታችን ከአይሁድ ጋር ሲነጋገር የጲላጦስ ሚስት ንጉሥ ሆይ እጅህን ከዚህ ጻድቅ ሰው ላይ እንድትጠብቅ በላዩም ክፉን እንዳታደርግ ወቅ፣ ዛሬ ሙሉውን ሌሊት ሁሉ በእርሱ ስሰቃይ አድሬያለሁና ብላ ልካበትም ነበርና። ያን ጊዜም ንጉሥ ጲላጦስ በኩስኩስት ውሃን አስመጥቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ የምታደርጉትን እናንተ ታውቃላችሁ ብሎ በአይሁድ ጉባኤ ፊት እጁን ታጠበ። አስቀድሞም አይሁድ ንጉሥ ሆይ አንተ ይሄ ራሱን ከፍ የሚያደርግ ሰው ከእንግዲህ ዳግመኛ በሰንበት ማንንም እንዳይፈውስ ከገሰጽከው እኛም ፈተን እንለቀዋለን ብለው ለጲላጦስ በሐሰት ነግረውት ነበር። በዚህች የሽንገላ ንግግራቸው ምክንያትም
ጲላጦስ የነገሩት እውነት መስሎት ገረፈው እንጂ የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስ የወለደችለት የእመቤታችን ርኅረተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የደም እንባ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋርና ከእኔ ከገብረ ተክለ ሃይማኖት ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫም አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለት ረቡዕ የሚነበብ ለማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከሕዝበ ክርስቲያን ጋር አብሮ ይሁን ለዘላለሙ አሜን። ከዚህ ሁሉ በኋላ ዳግመኛ ወደ ቀደመው ነገር እንመለስና ድንግል እመቤታችን በልጇ ቀኝ ቆማ እያለቀሰች ሳለች ፍቁረ እግዚእ ቅዱስ ዮሐንስ ዳግመኛ ወደ ቤቱ ይወስዳት ዘንድ ወዶ ወደ እመቤታችን ቀርቦ ይለምናት ጀመር። እመቤታችን ድንግል ማርያምም በጽኑ ለቅሶ እያለቀሰች ቆማ ነበር። ልጇንም ልጄ ሆይ አይሁድ አንተን በሰቀሉበት መስቀል ላይ ሳይህ በፍቅር ሐዘን እሰናበትሃለሁ። አይሁድ እየዘበቱ ምራቃቸውን የተፉበት የብርሃን መገኛ የሆነ ፊትህን በፍቅር እሰናበትሃለሁ። በሁለት ወንበዴዎች መሃል ለሰቀሉት ዕርቃንህም ልጄ ሆይ በጠሉህ አይሁድ እጅ ስላለ ክብር ልብስህንም በፍቅር እያሰብኩ እሰናበትሃለሁ። ልጄ ሆይ በራስህ ስለደፉብህ የሾህ አክሊል እያዘንሁ እሰናበትሃለሁ። ድንግልም ይህንንና የመሰለውን ሁሉ እያሰበች እያለቀሰች ወደ ቅዱስ ዮሐንስ ቤት አደረሷት። ለቅሶዋንም አታቋርጥም። ከለቅሶዋና እንባዋ መፍሰስ የተነሳም ለዓይኖቿ ዕረፍትን አልሰጠችም። ወደ ቤት ብትመለስም ወደ ቀራንዮ ተመልሳ ሄዳ የልጇን የመከራውን ሁሉ ፍጻሜ ትመለከት ዘንድ አልዘገየችም። ልጇ ወዳጇ ጌታችን ኢየሱስ ክርስቶስም ዓለምን ለማዳን በተሰቀለበት ዕፀ መስቀሉ ላይ ሳለ በፈቃዱ ነፍሱን አሳልፎ በሰጠ ጊዜ በምድር ከሆነው መነዋወጥና በሰማይም ከታዩ ተአምራትና መንከራት የተነሳ ዓለም በመላዋ ተናወጠች። እመቤታችን ቅድስት ድንግል ማርያምም ምድር ስትናወጥ ጨለማም በምድር ላይ ሆኖ ባየች ጊዜ ይህቺ ምልክት የልጄ የሞቱ ምልክት ናት ብላ በለቅሶ ጮኸች። እመቤታችን እንዲህ እየጮኸች ስታለቅስም ቅዱስ ዮሐንስ እያለቀሰ መጥቶ ካጠገቧ ቆመ። እመቤታችን ድንግል ማርያምም ዮሐንስ ሆይ በዕፀ መስቀሉ ላይ ሳለ በውኑ ልጄ ሞተን አለችው። እርሱም አጎንብሶ እመቤቴ ሆይ አዎን ሞተ አላት። ድንግልም እንደገና አብዝታ ታለቅስ ጀመር። የልብ ሐዘኗም እጅግ ስለ ጸናባት ይሄ ሁሉ ሕማማተ መስቀል ስለ ተቀበልህ ወዮ፣ መበደሌን የሚመለከት ሹም የልቤን ሐዘንም የሚረዳይ ዳኛ አላገኘሁም። ሊቀ ካህናት ሆይ እንደ ሕጉ በቅን ፍርድ የምትፈርዱማ ብትሆኑ ያለ ምግብና መጠጥ የንጉሥ ልጅን አይሁድ ባልሰቀሉትም ነበር። ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ አገልጋይ ስለ ጌታው ፈንታ ሊሞት በተገባ ነበር። ሹም ሆይ በቅን ብትፈርድማ ወንበዴ በርባንን ፈተው ልጄን ባልሰቀሉትም ነበር። አንተ ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ ከልጄ ይልቅ ይሁዳ ሞት በተገባው ነበር። ሹም ሆይ ፍርድህን ብትመረምርማ ልጄን ዕርቃኑን ትሰቅለው ዘንድ ባልተገባህም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ ሽፍታ በርባንን ከሞት አድነህ እውነተኛ ቸር ልጄን ባልገደልኸውም ነበር። አገረ ገዥ ሆይ ቅን ፍርድን ብታውቅማ ጦሮች በላይህ ዞረው እያመለከቱህ ኃያሉን አምላክ ባላሰቀልኸውም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ የፈጣሪህን ፊት አይተህ ባፈርህ ነበር። እኔማ የሚዋጉ ጭፍሮች ከእነርሱ ዘንድ የንጉሡ ልጅ ሲያዝ እነርሱ እጅግ እንደሚዋጉለት እንዳይሞትም ስለ እርሱ ተዋግተው በክብርና በታላቅ ምስጋና ወደ አባቱ ዘንድ እስከሚያደርሱት
እንደሚጠብቁትም እሰማ ነበር። ሊቀ ካህናት ሆይ ስለምን እውነተኛውን ነገር በጠየቅከው ጊዜ የመለሰልህን አልተረዳኸውም? ነገር ግን እርሱ ባንተ ዘንድ ተጠላ። ሐሰትን ተከትለህ በሐሰት ነገር ላይ ታመንህ። እንኪያ እውነትን ከማን ትረዳለህ? እርሱ በፊት የቆመው ልጄ እውነት በእውነትም ፍጹም አማናዊ ሕይወት እንደሆነ አታውቅምን? ቅድስት ሆይ ከእነርሱ በሚበልጥ ልጅሽ ወዳጅሽ ላይ ተነስተው ለሕማምና ለሞት አሳልፈው ሰጥተውታልና በኢየሩሳሌም ከተማ በዚህች ትውልድ ላይ ታላቅ በደልን አየሁ። ከዚህ በኋላም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀሉ ላይ ተሰቅሎ ሳለ ያን ጊዜም የሞቱ አለቃው ይህንን ሁሉ ተአምራት ተመልክቶ በእውነት ይሄ የሕያው እግዚአብሔር ልጅ ነው ብሎ አመነ። ሕዝቡም ሁላቸው ጌታችን ገና በመስቀል ላይ ሳለ አለቀሱለት። ንጉሥ ጲላጦስም ስለ ስቅለቱ ጉዳይ ከሄሮድስ ዘንድ ተልኮ ወደ መጣው ሎሌ ሹም ዘንድ ልኮ አስመጣው። ሹሙ ወደ እልፍኙ በገባ ጊዜም ወንድሜ ሆይ ሄሮድስና አይሁድ ይህን እውነተኛ ሰው በግፍ እንደሰቀሉት አስተዋልህን? ወንድሜ ሆይ ይህች ሁሉ ክፋት የሄሮድስ ሐሳብ እንጂ እኔስ ፈቃዴ አይደለም። ይህን እውነተኛ እንዳይሞት አድነው ዘንድ ፈልጌያለሁና። ነገር ግን ሄሮድስ ይህንን ነገር እንደማይሻ ባወቅኩ ጊዜ ገርፈው እንዲፈቱት ብዬ ለአይሁድ ሰጠሁት እንጂ። የድንግልን ልጅ ስለ ገደልን ዛሬ በእግዚአብሔር ፊት የፈጸምነውን በደል ተመልከት አለው። የመቶ አለቃውና ጭፍሮችም ከጲላጦስ ጋር ሆነው ደሙ በሄሮድስና በሊቀ ካህናቱ ላይ ይሁን እያሉ መረር ብለው ያለቅሱ ጀመር። ያን ጊዜም ንጉሥ ጲላጦስ መስፍኑን ሸኝቶ ሊቀ ካህናቱ ሐናና ቀያፋን አስጠራቸው። ወደ ሸንጎ አደባባይም ባቀረቡ ጊዜም ጲላጦስ በግፍ ደምን የምታፈሱ እናንተ ተኩላትና ቀበሮች የናዝሬቱ ኢየሱስ ክርስቶስን በመስቀል ላይ እንደገደላችሁት ተመልከቱ፣ ደሙም በእናንተ በልጆቻችሁ ላይ ይሁን አላቸው። እነርሱ ግን ደስ ብሏቸው እስከ 10,000 ትውልድ ድረስ የእርሱ ደም በእኛና በልጆቻችን ላይ ይሁን እያሉ ደረታቸውንና ፊታቸውን መቱ። ጲላጦስም በምድርና በሰማይ ከተገለጠው ከዚህ ሁሉ ተአምራት በኋላስ እንኳ እንደ ሕዝቡ አትፈሩም አትደነግጡምን? አላቸው። ሊቀ ካህናት ሐናና ቀያፋ ግን የፈጸምነው እንደ ሕጉ ነውና ስለምን እንፈራለን አሉ። ጲላጦስም ውሸት ነው፣ ይህ ሕግ አይደለም። አንተ ሊቀ ካህናት የተባልኸውም እነሆ ልብሶችህ ተቀዳደዋል። ሕጉ እኮ ሊቀ ካህናት ልብሱን በቀደደ ጊዜ ከግብረ ክህነት ይከልከል ይላል አለው። ሊቀ ካህናት ቀያፋም እኔ እኮ ልብሴን የቀደድሁት በእግዚአብሔርና በሕግ ላይ ተላልፎ ስለተናገረ ነው ብሎ መለሰለት። ጲላጦስም ከእንግዲህ ወዲህ ደፍረህ ካልሆነ በቀር በሊቀ ካህናትነት ሥልጣነ ክህነት ወደ ቤተ መቅደስ ትገባ ዘንድ አላዝህም። ነገር ግን እንደ ገባህ ሌላ በነገረኝ ጊዜ አንገትህን እቆርጣለሁ። ቀያፋም ጊዜው ቢዘገይም ከጥንት ዘመን ጀምሮ ከአንተ በፊት ከነበሩት ሹሞች ሊቀ ካህናት ወደ ቤተ መቅደስ እንዳይገባ ከልክሎ የሚያውቃለን አለው። ሊቀ ካህናት ቀያፋ እንዲህ የሚለው የሄሮድስን ሥልጣን በመመካት ነው። ጲላጦስም ይህንን ሁሉ ተአምራት አይተህ ስለ በጎ ነገር ፈንታ አሁንስ እንኳን አታምንምን? አለው። ቀያፋም አንተ በዚህች አገር ውስጥ አዲስ አማኝ ነህና ይህ ተአምር የተደረገበትን ነገር አታውቅም። በዚህ ወቅት ወርሃ መጋቢትና የፀሐይ የጨረቃም ውደት በገጠመ ጊዜ መሠሪያን ጨረቃ ደም እንድትመስል ያደርጋሉ። በምትሃታዊ ኃይልም የፀሐይ ብርሃንን ስበው የጥበበኞችን ተግባርንና የፍሬያትን የስንዴንና የወይን የዘይትን ተፈጥሮም ስለሚመረምሩ ነው አለው። ይህንንና እንዲህ ያለውን ሁሉ ውሸት ቀያፋ ሲዘበዝቡም ንጉሥ ጲላጦስ ከዙፋኑ ተነስቶ በደረቅ ቆዳ ቀያፋን በጥፊ መታው። ያገጩም ጺምም እየተጎተተ አንተ እርሱ እውነተኛ የባሕሪ አምላክ ክርስቶስን ስለጠላኸው በምድር ላይ መዓትን ታመጣብናለህ እያለ ደበደበው። የመቶ አለቃውና ጲላጦስ ሊቀ ካህናት ቀያፋን አንተስ ከሕይወት ይልቅ ሞት ይገባሃል እያሉ ረገሙት። ጲላጦስና የመቶ አለቃውም በወህኒ አስረው ወደ ንጉሡ ሊያቀርቡት ተስማሙ። የጲላጦስ ነገር ከመቶ አለቃው ጋር ከተፈጸመ በኋላ እንዴት ሥጋው በመስቀሉ ላይ እንደተሰቀለ እንተዋለን ተባባሉ። የመቶ አለቃውም ለሹም ጲላጦስ ምን ልታደርግ አሰብህ አለው። ጲላጦስም እርሱ ብዙዎች የሞቱ ሰዎችን አንስቷል፣ የሕያው እግዚአብሔር የባሕሪ ልጅ ፍጹም አምላክ ነውና ራሱም እንሆ ይነሳልና ከመስቀሉ ላይ አውርደን እስከ 3 ቀናት ድረስ
በታማኝ ሰው ዘንድ እንድናኖረው እፈልግ ነበር አለ። ጲላጦስ እንዲህ ሲናገር ሳለም ሁላቸው የአይሁድ ታላላቅ ሽማግሌዎች የሙታን ማደሪያ በመቃብር ነው እንጂ ሙት በሰው ቤት ሊያድር ይህ ነገር ተገቢ አይደለም ብለው ባለማወቅ ድንገት ጮኹ። የአይሁድ ታላላቅ ሽማግሌዎች ለጲላጦስ ይህንን ከማለታቸው የተነሳም የአርማትያሱ ሰው ዮሴፍ ወደ ጲላጦስ ቀርቦ የጌታችን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ ያወርደው ዘንድ ለመነው። ጲላጦስም ተደስቶ ከሚጠብቁ ወታደሮች ጋር ይሰጡት ዘንድ አዘዘለት። የከበሩ ንጹሐን ዮሴፍና ኒቆዲሞስም የጌታችንን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ አውርደው ሊገንዙት ጀመሩ። ክፎች አይሁድ ግን እሊህ ክቡራን ደጋግ ሰዎች ዮሴፍንና ኒቆዲሞስን ይጨቀጭቋቸው ይተነካኮላቸውም ነበር። እሊያ ክፎችም አይሁድ ዮሴፍና ኒቆዲሞስ የጌታችንን ሥጋ ከዕፀ መስቀሉ ላይ ሳያወርዱ ከሁለቱ ሽፍቶች ጋር እንዲቆይ ይሹ ነበር፣ እርሱ አስቀድሞ ስለ ትንሣኤው ተናግሮ ነበርና። ነገር ግን እሊህ ክቡራን ደጋግ ሰዎች ዮሴፍና ኒቆዲሞስ በሽቶና በከርቤ ሰው ባልለበሰውም አዲስ መጎናጸፊያ ገነዙት። ዳግመኛ መቃብሩም ቀድሞ ማን ሰው ያልተቀበረበት ለባለ ስፍራው ዮሴፍ በቅርቡ የተሠራ አዲስ መቃብር ነበር። ሁሉን አዘጋጅተውም ትንሣኤው እስከሚሆንባት ሦስተኛይቱ ዕለት ድረስ በዚያ መቃብር የጌታችንና የአምላካችን ኢየሱስ ክርስቶስ ሥጋ አኖሩ። የዓለም መድኃኒት ፍጹም የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋርና ከእኔ ከገብረ ተክለ ሃይማኖት ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ ማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ ሐሙስ የሚነበብ ላሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕተ ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዴቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እሊህ ደጋግ ዮሴፍና ኒቆዲሞስ የጌታችንና የአምላካችንን የመድኃኒታችንን ኢየሱስ ክርስቶስን ሥጋ በአዲስ መቃብር ውስጥ ካኖሩ በኋላም ያልሰሙ አይሁድ ወደ ጲላጦስ ዘንድ ተሰብስበው ንጉሥ ሆይ ከተሰቀለበት ካላወረድነው ኃይለ ተአምሩን እስኪ ሰንበትን ሲሽር እናያለን ተባባሉ። ጲላጦስም እናንተ የአመፃ ሰዎች ነፍሱ ከሥጋው በተለየች ጊዜ የምድርን መነዋወጥ በሰማይ የተገለጹ ተአምራትን አይታችሁ እስካሁንም ኃይሉን ገና አልተረዳችሁምን? አላቸው። እሊህ ክፉዎች አይሁድም ነገሩን ወደ ሌላ ለውጠው የሐሰት ምስክሮች ይሆናቸው ዘንድ 2 ከሄሮድስ 2 ከመቶ አለቃው 4 ወታደሮችን ፈልገው የጠየቋቸውን ያህል ከፍለው እስከ 3 ቀናት ድረስ ይጠብቁ ዘንድ ወደ መቃብሩ ስፍራ ላኳቸው። ያን ጊዜም የመቶ አለቃው ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ የሄሮድስን ሥልጣን አልሻም ብሎ ይህንን ተአምር ለማየት በኢየሩሳሌም እስከ 3 ቀናት ድረስ ሊቆይ ወደደ። ከዚህ ሁሉ በኋላም ቅዱስ ዮሐንስ ወደ እመቤታችን ድንግል ማርያም ቀርቦ የልጅሽ ጌታችን ኢየሱስ ክርስቶስን ሥጋ ከመስቀል ላይ አውርደው በብዙ ሽቶና በጽሩይ ከርቤ ገንዘው በአዲስ መቃብር አኑረውታል አላት። እመቤታችንም እንዲህ ይህንን በጎ ነገር ያደረገ ማን ነው አለች። የከበሩና የተወደዱ ሽማግሌዎች ዮሴፍና ኒቆዲሞስ እንደሆኑ ነገራት። ድንግልም ከጽኑ ለቅሶዋ ዝም ትል ዘንድ አልቻለችም። ይልቁንም ልጄን በዕፀ ሕይወት ስርም ቢያኖሩትም ልቤ አይረጋጋም፣ የልጄን መቃብርም ካላየው የአሮንን ዕጣንም ቢቀቡት እስከሚገነዝ ድረስ እጽናና ዘንድ አይቻለኝም። በልጄ ላይ የንጉሡ ሰለሞንን ልብስም ቢያኖሩ ካላየሁት በቀር አልጽናናም። ልጄን በነቢያት መቃብር ውስጥ ቢቀብሩትም
ዓይኔ እስከምታየው ድረስ አልረጋጋም። በኤልሳዕ መቃብርም ቢያኖሩት ካላየሁት በቀር አልጽናናም። ገነተ ኤዶምም ልጄን ያኖሩበት የተክል ስፍራ ብትሆንም እንኳ መቃብሩን በዓይኔ እስከማይ ድረስ ልቤ አይረጋጋልኝም። የተወደድክ ዮሴፍ ሆይ ለምለም ያድርግህ። ኒቆዲሞስ ሆይ ከመስቀሉ አውርዳችሁ እንደ ሕጉ የቀበራችሁት አንዱን በጎነት ከበጎች ስላደረጋችሁ ሰላምን ያድላችሁ። ልጄ ወዳጄ ሆይ ከመስቀሉ ስር ቆሜ ሳለቅስ ዕርቃንህን አየሁ እንጂ ሥጋህን እዳስስ ዘንድ አልቻልሁም ነበር። ያዕቆብ ልጁ ዮሴፍን አላገኘውም፣ በሌላ ደምም ላይ አለቀሰ። ልጄ ወዳጄ ሆይ እኔ ግን የደምህ ነጠብጣብን አገኘሁ። ልጄ ወዳጄ ሆይ ዕርቃንህን አይቻለሁና ለእኔስ ወዮ። ልጄ ሆይ የዮሴፍ ልብስ ለያዕቆብ መጽናኛ እንደሆነው ልብስህን ባገኘውማ እሸፈንበት ነበር። ነገር ግን ያዕቆብ ያለቀሰው በሌላ ደም ነው። እኔ ያለቀስኩበት ደም ግን ኃጢአታቸውን ትደመስስ ዘንድ ካንተ ከልጄ ጎን የፈሰሰ ደም ነው። ልጄ ወዳጄ ሆይ እንደ ሕጋቸው አጽምህን አልሰበሩም፣ እነሆም መለኮታዊ ጎንህን በጦር ወጉህ እንጂ ከክፋታቸውም ያልፈጸሙብህ የለም። ልጄ ወዳጄ ሆይ ሳይሰቅሉህ አስቀድሞ ካደረጉብህ የሚበልጥ ያላደረጉብህም ክፉ ነገር የለም። ወዳጄ ሆይ ባንተ ላይ ለፈጸሙት ሁሉ ወዮ እላለሁ። ልጄ ወዳጄ ሆይ እንግዲህ ሰዎችን እንዳንተ የሚፈውሳቸውን ዓይኔ አታይምና በሽተኞቻቸውን የፈወስክ ደዌያቸውንም ሁሉ ያዳንህ አስረው ስለገረፉህ የኔ እናትህ አንጀት ባዘን ተቃጠለ። ልጄ ወዳጄ ሆይ በዕፀ መስቀል ላይ ስለቸነከሩህ ፈንታ ዕውራን ሆነው ለተወለዱ ሁሉ መድኃኒታቸው ሆነህ ብርሃነ ድኅነትን ሰጣቸው። ስለዚህ ሁሉ በጎነት ግን የሰቀሉህ አይሁድ ሲጠሉህ አላፈሩም። ልጄ ሆይ ወዳጄ ሆይ አንተ ግን መድኃኒት ሆንሃቸው። ከእነርሱም አጋንንትን ስላወጣህ ፈንታ እነርሱ አንተ በአጋንንት አለቃ እንደምታወጣ ተናገሩ እንጂ አላመኑብህም። ልጄ ወዳጄ ሆይ ለሕመማቸው ሁሉ ፈውስ ስለሆንህላቸው ደም ይፈሳት የነበረችውን ሴትም ፈወስካት። እነርሱ ግን በጦር ወጉህ እንጂ አላፈሩም። ዮሐንስ ሆይ ከእኔ ጋር ወደ ልጄ መቃብር እንሄድ ዘንድ እለምንሃለሁ። ክፉዎች አይሁድ በመስቀሉ አጠገብ እቆም ዘንድ እንኳን ከልክለውኛልና አየው ዘንድ ወደ አንዱ ልጄ መቃብር ተወስደኝ ዘንድ እማጽንሃለሁ። ዮሐንስ ሆይ ታላቅ በረከትን ታገኝ ዘንድ አንተ ከእኔ ጋር በሐዘነ ትዕግሥት ጸናህ እንጂ ከልቤ ሐዘን ጽናት የተነሣ ድካምን ባንተ ላይ እንዳበዛውብህ አውቃለሁ። ድንግልም መቃብሩን ካላየሁ ልቤ አይረጋጋም እያለች እያለቀሰች በሐዘንና በለቅሶ ይህንንና የመሰለውንም ሁሉ ትናገር ነበር። ቅዱስ ዮሐንስም እመቤቴ ድንግል ሆይ ዮሴፍና ኒቆዲሞስ እንደ ሕጉ በሽቶና በንጹሕ ዕጣን በአዲስ መገነዣ ጨርቅም ገንዘውታል። የቀበሩበት መቃብሩም አዲስ ከተክል ስፍራው አጠገብ ነውና እባክሽ ከሐዘንሽ ተረጋጊ እያለ አጽናናት። እመቤታችን ድንግል ማርያምም እያለቀሰች የልጄ መቃብሩ የኖህ መርከብም መቃብሩ ብትሆን መቃብሩን አይቼ በላዩ ካላለቀስኩ በቀር አልጽናናም አለችው። እርሱም ከወታደሮቹ አለቆች መቃብሩን የሚጠብቁ 4 ወታደሮች አሉና እንዴት መቅረብ እንችላለን አላት። ድንግልም በዚያች ሌሊት ከሐዘኗ በጥቂቱ ታገሰች። የዓለም መድኃኒት ፍጹም የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርኅረተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫ ማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ ዓርብ የሚነበብ ለሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ
የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ምሕረቱም ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በበነጋውም ቀዳሚት ሰንበት ነበርና እመቤታችን ቅድስት ድንግል ማርያም ስለ ልጇ ወዳጇ ሞት እያለቀሰች እስከ እሁድ ነገህ ድረስ አልሄደችም። ሄሮድስ ከመቃብሩ ሳይለዩ እንዲጠብቁ የመደባቸው እኒያ ወታደሮች ግን ከአይሁድ ሽማምንት ጋር ንጉሥ ጲላጦስና የመቶ አለቃው ሳያውቁ በሕቡ ምስጢር ተስማሙ። ይህ መሳቲ ሄሮድስም በመስቀሉ ላይ ሳለ እንዳደረገው ተአምራት አድርጎ ከሙታን ተለይቶ ቢነሳስ እንኳ ይህ ነገር እንደሆነ ወዲያው ፈጥናችሁ ንጉሥ ጲላጦስ ሳይሰማ ወደኛኑ ታላቅ ሽልማትን እንሰጣችኋለን፣ ከንጉሥ ጲላጦስ ይህንን ነገር ትሸሽጉልን ዘንድ ብሩንም እንጨምርላችኋለን አሏቸው። ንጉሥ ጲላጦስ ወደ መቃብሩ ሳይመጣ አስቀድሞ አይሁድ ከወታደሮቹ ጋር በዚህ ነገር ተስማሙ። ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ትንሣኤው በሆነ ጊዜ ነቢያት አስቀድመው የተናገሩት በአስሩ አውታር የሚዘምር ነቢይ ዳዊት ከእንቅልፍ እንደሚነቃ የወይን መጠጡ እንደተወገደለት ጎልማሳ ጠላቶቹን የኋሊት ጥሎ እግዚአብሔር ተነሣ ያለውና በከበረች ታላቂቱ ሕገ ወንጌል የተነገረው ቃልም ይደርስ ይፈጸም ዘንድ ታላቅ ተአምራት ሆነ። ጌታችን ከሞት ተለይቶ በተነሣ ጊዜም ወታደሮች እንደ በድን ሆነው በፍርሃት ሲንቀጠቀጡ አደሩ። በማለዳም ከአይሁድ ጋር የመከሩትን ይዘው ንጉሥ ጲላጦስ ሳይሰማ በሌሊት በከተማ ወዳሉት የአይሁድ አለቆች ዘንድ ሄዱ። የናዝሬቱ ኢየሱስ በሦስተኛው ቀን እነሳለሁ እንዳለ ከሙታን ተለይቶ ተነሣ እኮ ብለው ነገሯቸው። አይሁድም ፈጥነው ለሊቃነ ካህናት የሰቀሉት ክርስቶስ ከሙታን ተለይቶ እንደተነሣ ወታደሮቹ የነገሯቸውን በነገሯቸው ጊዜ ዛሬ እርሱን ከገደሉበት ቀን ይልቅ የዛሬቱ መከራ ትከፋባቸዋለችና ለአይሁድ ሕይወት ላይ ወዮልን! ምንስ እናደርጋለን? ንጉሥ ጲላጦስና የመቶ አለቃው ክርስቶስ ከሙታን ተለይቶ መነሳቱን በሰሙ ጊዜ በእጃቸው እንወድቃለንና እያሉ ይጮኹ ጀመር። ዳግምም እስኪ መጀመሪያ የሆነውን እንመልከት ተባብለው ፈጥነው ወደ መቃብሩ ሄዱ። በውስጡም የጌታችን ኢየሱስ ክርስቶስን ሥጋ አላገኙም። እሊህ ሊቃነ ካህናትና አይሁድ እጅግ ተጨነቁ፣ ልብሳቸውንም ቀደዱ። ለአራቱ ወታደሮችም እርሱ እንደተነሣ ለማንም አትናገሩ ብለው ብዙ ብር ሰጧቸው። ነገር ግን ምናልባት ለሰው ሁሉ ይገለጽ ይሆንን እያሉ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ በመስጋት አንዱ ከሌላው ጋር እርስ በርስ በሹክሹክታ ይነጋገሩ ነበር። ንጽሕት ቅድስት ድንግል ማርያም ግን እሁድ ማለዳ ወደ መቃብሩ ለመሄድ አልዘገየችም። ከእርሷ ጋራም ሌሎች ሴቶች ነበሩ። መግደላዊት ማርያምም ወደ መቃብሩ ቀድማ ደርሳ የመቃብሩ መዝጊያ ደንጊያ ተከፍቶ አየች። ድንግል ማርያምም ይህች ታምር በልጄ ኃይል የሆነች ናትና እኔ ስለ እርሷ አደነቃለሁ፣ ያለ እርሱ ከመቃብሩ አፍ ይህችን ድንጋይ ማን ሊያነሳት ይችላል ትል ነበር። የልጇ ክርስቶስን ሥጋ ግን በውስጡ አላገኘችም። እመቤታችን ድንግል ማርያም እንዲህ እያለች ወደ ቀደመ ለቅሷ ተመለሰች። ልጄ ወዳጄ ሆይ ሥጋህን የወሰደ ማን ነው? በልቤ ሐዘን ላይ የሐዘን በሽታን ሆኖብኛልና። እኔስ ቀድሞስ እንኳ ወደ አባቴ ኢያቄም መቃብር ወደ እናቴ ሐናም መቃብር ቢሆን ከኔ ጋር ብዙ መንገላታትን ወደ ተቀበለ አረጋዊ ዮሴፍ መቃብርም አልሄድኩም ነበር። እነርሱ ባረፉ ጊዜ ገና ስለ ብላቴናነቴ በቤተ መቅደስ ነበርሁ። ልጄ ሆይ ዛሬ ግን ወደ አንተ መቃብር መጣሁ። ወዳጄ ሆይ ዛሬ መሪር ሐዘን አገኘኝ። ወዳጄ ሆይ ግን ወደ መቃብርህ በደረስኩ ጊዜ የከፋ ስቃይ ደረሰብኝ። ልጄ ሆይ ዛሬ ሥጋህን ላይ ወደ አንተ መጥቼ ወዮልኝ እላለሁ፣ ጠርቼህ አልመለስህልኝምና። ልጄ ወዳጄ ሆይ በላዩ አለቅስ ዘንድ እጅ ነሳው እሰግድለትም ዘንድ ሥጋህን በዕፀ መስቀል ላይ በመቃብሩ ውስጥም አላገኘሁትምና ሐዘን እጽፍ ድርብ ሆነብኝ። እንግዲህ ሥጋህ ያለበትን መቃብር ይጠብቁ ዘንድ አይሁድ የሾሟቸው አራቱ ጭፍሮች ምናልባት የእኔ ሀብት የምትሆን አንተን ልጄን ወዳጄን ይመልሱልኝ ዘንድ እሺ ቢሉኝ እማጸናቸዋለሁ። ማሕያዊ ሥጋህን እንዲያሳዩኝ ባይሆን አባቴ ዮሴፍን እለምነዋለሁ፣ ኒቆዲሞስንም እማጸነዋለሁ፣
እነርሱ ሥጋህን ከጲላጦስ ዘንድ አስፈቅደው ወስደው በመቃብር ያኖሩት ናቸውና ልጄ ወዳጄ ሆይ፣ ነገር ግን ከልቤ ሐዘን ጽናት የተነሣ እንዲህ ላለው እንጂ ኒቆዲሞስንስ አስቀድሞ አላውቀውም ነበር። ከዚህ በኋላ ድንግል አይሁድን በመፍራትና የተወደደ ልጇ የጌታችን ኢየሱስ ክርስቶስ ሥጋውንም አላገኘችምና እጅግ አዝና ይህንንና ሁሉ እየተናገረች ስትጨነቅ ስትተክዝ ብርሃን ተገለጠ። መዓዛዋ እንደ ዕፀ ሕይወት ከሚጥም የመቃብሩ አፍም በስተቀኝ የድንቁ ሽቶ ሽታ ስፍራውን አወደው። ድንግልም እንደ ዕጣን ወደሚመዝ መቃብሩ በስተቀኝ ዞር ብላ ተመልክታ እጅግ ያማረ ሰማያዊ የብርሃን ግምጃ የለበሰ ብርሃናዊ ደግ መልአክን ቆሞ አየች። መልአኩም ክብርት ሆይ ስለምን በዚህች የልጅሽ ክርስቶስ ሥጋ መቃብር በሌለበት እንዲህ ያለ ጽኑ ለቅሶን ታለቅሻለሽ? እመቤታችን ድንግል ማርያምም አልቅሼ ከሐዘኔ ትንሽ እንኳን እንዳልረጋጋ የማዝነው ሐዘኔማ የልጄ ወዳጄን ሥጋ ከመቃብሩ ውስጥ ስላላገኘሁት ነው ስትል መለሰችለት። መልአኩም እስከ ዛሬ ድረስ ባለቀሽው ለቅሶ አትደክሚምን? እንዲህስ ብዙ ጊዜያትን በባዶ መቃብር ላይ ያለቀሽ ከቆየሽ የፈጣሪ የልጅሽ ወዳጅሽን ሥጋ በዚህ መቃብር ውስጥ ብታገኝም ከለቅሶና ሐዘን ዝም ባላልሽም ነበር አላት። እመቤታችን ቅድስት ድንግል ማርያምም ጌታዬ ሆይ ባገኘውስ ትንሽ እንኳ በተጽናናሁ ነበር አለችው። ያን ጊዜም ጌታችንና መድኃኒታችን አምላካችንም ኢየሱስ ክርስቶስ ክብርት ሆይ በጦር ጎኑን እንደተወጋ የቆሰሉ እጆቹን የችንካር ምልክት ጎኑም በደም እንዳለለ ብታገኘውስ ትጽናኝ ዘንድ ባልቻልሽም ነበር። አሁንም ክብርት ሆይ ትካዜ እንዳይጸናብሽ ነፍሱ ከሥጋው ተለይታ ሳለ ባታዩ አይሻልምን? በመስቀል ላይ ተሰቅሎ ሳለስ ስታዩ መች ተረጋጋሽ? እነሆ ሙቶ ታስሮ ተገንዞ ብታዩ ሆድሽ እንደ እሳት እስከሚቃጠል ድረስ የሚያገኝሽ ሐዘን እንደምን የጸና ነው። ክብርት ሆይ ልብሽን በሐዘን አጽንተሽ በሚያስፈራ ጨለማ በዚህ ሀገር ውስጥ ታላቅ ሁከት ወዳለበት ወደዚህ ስፍራ መጣሽ። ወታደሮቹም ከዛሬ በቀር ከዚህ አልተለዩም። አይሁድም በልጅሽ ላይ ከነርሱ ጋር በነገረ ሐሰት ተስማምተው ነበር። ይሄ የአይሁድ መቃብር ስፍራ ይመስልሻልን? በውስጡ እኮ የልጅሽ ሥጋ የለም። ክብርት ሆይ በአትክልቱ ስፍራ ያለው መቃብርም የዮሴፍ እንደሆነ አውቃለሁ አላት። እመቤታችን ድንግል ማርያምም ጌታዬ አንተ በልጄ ላይ የሆነውን በዚህ መቃብር ውስጥ በአኖሩት ጊዜም በላዩ ያደረጉትን ሁሉ ታውቃለህ መሰለኝ። በዮሐንስ ቤት ዝም ብዬ መቀመጥን ልቤ እምቢ አለኝ፣ አልቻልሁም። ስለዚህም ስለ ልጄ ለማወቅ ወደዚህ መጣሁ። አሁንም አንተ ጌታዬ የአትክልቱ ስፍራ ጠባቂ ከሆንህ በላይህ በማየው ልብሶችህ ሞገስ በምሰማው ጥዑም ቃልህም እማጸንሃለሁ። በልብህ ሌላ ምክንያት ከሌለ በቀር መረጋጋት አልቻልሁምና የልጄን ነገር ንገረኝ። አይሁድ ከገዢው ጋር ሆነው የልጄን ሥጋ ወደ የት እንዳኖሩት ሚስጥሩን ንገረኝ። ካልሆነም በዚህ ስፍራ ሰውረው አኑረውት ወይም ያወቅከው ሌላ ነገር ካለ ሐዘኔን ታቀልልኝ ዘንድ እንዳየው ስፍራውን አመልክተኝና ይበቃኛል። ነፍሴን የምታረጋጋት ወንድሜ ሆይ እውነት እልሃለሁ ያለ ዛሬ ይህንን ስፍራ አላየሁትም ስትል መለሰችለት። ከዚህ በኋላም ጌታችንና አምላካችንም መድኃኒታችን ኢየሱስ ክርስቶስ ማርያም ተሰቅሎ የነበረው ልጅሽ ተነስቷል፣ ሕያው ነውና እስከ ዛሬ ያለቀሽው ለቅሶ ሐዘንሽ ይበቃል። እነሆ የሚያረጋጋሽ የምትሽው ልጅሽ ነው። ሰማያዊት ብርሃንን የተጎናጸፈ በመቃብሩም አጠገብ የምትሽው እርሱ ያጽናናሻል። እርሱ ጨለማን አስወግዶ ሲኦልንም በርብሮ ነፍሳትን ማርኮ ነፃ ያወጣቸው ልጅሽ እነሆ እኔ ነኝ አላት። በዚያች ጊዜም ልጇ ወዳጇ መድህን ክርስቶስን ስላገኘችው በድንግል ልብ ፍጹም ደስታ መላ። የዓለም መድኃኒት ፍጹም የባሕሪ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእምባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋር ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለም ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር
በተባረከች ቅድስት ዕለተ ቅዳሜ የሚነበብ ለሃ ማርያም እነሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። ዳግመኛም ጌታችን ኢየሱስ ክርስቶስ በትንሣኤው ጊዜ በመቃብሩ አጠገብ ቆሞ ስታለቅስ የተገለጠላት ርኅሩኅተ እናቱን እናቴ ድንግል ማርያም ሆይ ለዓለም ያደረግኩትን ማዳኔን እይ፣ አሁን በፍስሐ ሕይወት ደስ አሰኝሻለሁ። እናቴ ሆይ ትንሣኤና ሕይወት እኔ ነኝ። በቢታንያም አልዓዛርን ከሞት ያስነሣሁት ልጅሽ እንደሆንሁ ታውቂ ዘንድ አይዞሽ፣ ፊቴን ተመልከቺ። በቀራንዮ ዓለት ላይ ደሜ የፈሰሰው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ከሐዘንሽ የማረጋጋሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እኔ እምባሽን እያፈሰሽ ያለቀሽልኝ እነሆ ሕያው ነኝና ከሞት የተነሣው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለ እርሱ የምታለቅሽለት በመነሳቴም እነሆ ከሁሉ አስቀድሞ ደስ ያሰኘሁሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። እናቴ ሆይ ማንም ማን ሥጋዬን አልነካም፣ በራሴ ሥልጣን በአባቴም ፈቃድ ተነሣሁ እንጂ። እናቴ ሆይ ዛሬ በዚህ መቃብሬ ስፍራም አይተሽኝ ትረጋጊ ዘንድ ደስም ይልሽ ዘንድ ወደ አንቺ መጣሁ አላት። በኀጢአት ተይዘው የወደቁትንም ከሲኦል ውስጥ አውጥቼ አዳንኋቸው። ድንግልም ይህንን በሰማች ጊዜ በሥጋ በነፍስ የሚረጋጋ ፍጹም የደስታ መንፈስ ተሞልታ ከለቅሶና ከሐዘን ተጽናናች። የተከዘ ያዘነ አንገቷንም ቀና አድርጋ ልጇ ወዳጇን በመለኮታዊ ክብሩ በዐይኖቿ አየችው። ጌታዬ ልጄ ተነሳህን ብላ ታቅፈው ዘንድ ራሷን ዝቅ አደረገች። ጌታችንም ሞትን ድል አድርጌ በመነሳቴም ላንቺ ታላቅ ደስታን አደረግኩልሽ፣ ደግሞ በኤዶም ገነት በአባቴ ፊት የማቀርባቸው ከሲኦል የማረኳቸውን ነፍሳት ተመልከቺ አላት። ንጽሕት ቅድስት ድንግልም በልጇ ወዳጇ ዙሪያ ከሲኦል የማረካቸውን እሊህም ነጭ የግምጃ መጎናጸፊያ የለበሱ የምርኮ ነፍሳትን ፈጽማ አይታ ከደስታቸው የተነሳ ተደነቀች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ፈጥነሽ ሄደሽ ለወንድሞቼ አንቺ ከሙታን ተለይቼ መነሳቴን እንዳየሽ የደስታ ብስራት ንገሪያቸው። እናቴ ሆይ ማኅበረ አይሁድና ጲላጦስ እኔን ሙታንን የሚያነሳቸው ለዕውራንም ብርሃንን ለአንካሶችም ፈጥኖ መራመድን የሚሰጣቸው እርሱ እንደምን ሆኖ ይሆን ብለው ሊያዩ ወደዚህ የመቃብር ስፍራ ይመጣሉና ከመቃብሩ ቀኝ ቆመሽ እንዳያገኙሽ ፍጠኚ፣ ተመለሺ አላት። የተወደደ ልጇ ጌታችን ኢየሱስ ክርስቶስ ርኅረተ እናቱ ንጽሕት ቅድስት እመቤታችን ድንግል ማርያም እንዲህ ነግሯት ከእርሷ ተሰወረ። እመቤታችንም ወደ ሐዋርያትና ቅዱሳት እንስት ዘንድ ፈጥና ሄዳ ልጄ ወዳጄ ወደ ኢየሩሳሌም እቀድማችኋለሁ፣ በዚያም እባርካችሁ ዘንድ ታዩኛላችሁም ብሏችኋል ብላ ከሙታን ተለይቶ እንደተነሳ አበሰረቻቸው። እነርሱም የሆነውን ሊያዩ ወደ መቃብሩ ገሰገሱ። ጌታችንና ኢየሱስ ክርስቶስ እንደተነሳም በመላው ዓለም በየሀገሩ እነሆ ተሰማ። ሊቃነ ካህናትና አይሁድ ግን ወደ ጲላጦስ እንዳላወቁ መስለው ሄደው ገዢያችን ሹም ሆይ እነሆ ሌላ ጥፋት በመቃብሩ ውስጥ ዛሬ ተፈጽሟል። እስኪ አንዱም ሌላውን ሳይጠይቅ ከእኛም መሃል ማንም ወደ መቃብሩ ሳይሄድ ልከህ ወታደሮቹን ጠርተህ እያንዳንዳቸውን እየብቻቸው መርምራቸው አሉት። ንጉሥ ጲላጦስም እኔ ራሴ እርሱ ኢየሱስ ክርስቶስ ከሙታን ተለይቶ እንደተነሳ ሰምቻለሁ አውቃለሁም፣ በሕልሜ ባየሁት በዚሁ ነገርም ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን እኔ አምናለሁ። በዚህች ሌሊት በአልጋዬ ላይ ተኝቼ ሳለ ስለ እርሱ እጄንም በላዩ ስላሳለፍሁ ዕፀ መስቀል ላይ በሞተ ጊዜ ሳለ በምድርና በሰማይ በተገለጠው ተአምር ሁሉ በእውነትም የሕያው እግዚአብሔር ልጅ እንደሆነ እያሰብሁ እጅግ ተጨንቄ ሳለሁ እንዳየሁት ስናገር እንደማልዋሽ በነቢዩ ሙሴ ሕግ እምላለሁ። በአጠገቤ ቆሞ አይቼዋለሁ። ጸዳሉ በምድር ካለ ጸዳል ይበልጣል፣ ከፀሐይ ብርሃንም ይልቅ እጅግ የሚያበራ ብርሃኑም ከማኅበረ አይሁድ በቀር ለሁሉ የበራ ነበር። ጲላጦስ ኢየሱስ ክርስቶስን ስላስገረፍኸው ለምን ታለቅሳለህ? የተፈጸመው ስለ እርሱ የተጻፈው ሁሉ ነውና፣ ነገር ግን ወደ እኔ ተመለስ፣ እኔ ይቅር እልሃለሁ፣
እኔ በዕፀ መስቀል ላይ በፍቃዴ የተሰቀልኩ ኢየሱስ ክርስቶስ ነኝ። እኔ ከሙታን የተነሳሁት ኢየሱስ ክርስቶስ ነኝ። ዛሬ የምታየውም የትንሣኤ ብርሃን፣ ዓለምን ሁሉ በደስታ የሞላ ብርሃን እኔ ነኝ። ጲላጦስ ሆይ ከብርሃነ ፀሐይ በሚበልጥና በምድር ላይ በሚንቦገቦግ ብርሃን ምልክት ከሙታን ተለይቼ እንደተነሳሁ ልብ ብለህ አስተውል። ፈጥነህ ወደ መቃብር ስፍራ ሂድ። መግነዙንም መላእክት ሲጠብቁት ታገኛለህ። ዝቅ ብለህ ስገድላቸው፣ ስለ እኔ ትንሣኤም ተጋደል። ዛሬ በመቃብሬ ዘንድ አንካሳን ሲረቱ፣ ዕውራን ሲያዩ፣ ሙታንም ሲነሱ ታላላቅ ድንቅ ድንቅ ታምራትን ታያለህ። በብርሃነ ትንሣኤ ትሞላ ዘንድ ጽና። አይሁድ ግን ትንሣኤን ይክዷታል። ጲላጦስም ይህንን ነገር ለሊቃነ ካህናትና ለአይሁድ በቤቱ ታዛ ስር ሲነግራቸው ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህንንስ ነገር ለሕዝቡ ትነግራቸው ዘንድ የሚገባ ነገር አይደለም። ይህ ሕልመ ራእይ ከንቱ ቅዠት ነውና ሕግማ ሁሉም ነገር በሁለት ወይም በሦስት ምስክር ይጸናል ይላልና። ስለ ሦስት ምስክሮች ፈንታም እነሆ መቃብሩን የሚጠብቁት 4 ወታደሮች አሉ። እነርሱ ክርስቶስ ከሙታን ተለይቶ እንደተነሳ ከነገሩህ ነገራቸው እውነት ይሆን፣ ካልነገሩህ ግን ራእየ ሕልሞችህ ለእኛ ምን አይጠቅሙንም አሉት። ንጉሥ ጲላጦስም 4ቱን ወታደሮች ጠርቶ ዛሬ በመቃብሩ ውስጥ የሆነው ምንድር ነው? እነርሱም በክፉይቱ ምክር ተባበሩ፣ እንደተሰረቀም ዋሽተው ተናገሩ። ጲላጦስም እያንዳንዳቸውን እየብቻቸው በልዩ ስፍራ እንዲለዩአቸው አዘዘ። የመጀመሪያውን አስቀርቦ እውነቱን ንገረን፣ የጌታችን ኢየሱስ ክርስቶስ ሥጋ የወሰደው ማን ነው አለው። እርሱም ጴጥሮስና ዮሐንስ ሥጋውን አውጥተው ወሰዱት አለው። ከዚህ በኋላም እርሱን አስወጥቶ ሌላውንም አስጠርቶ አንተ ከእውነት በቀር ሐሰት እንደማትናገር አውቃለሁ። የጌታችንን ኢየሱስ ክርስቶስን ሥጋ ከሐዋርያት ማን ነው የወሰደው አለው። 12ቱ ሐዋርያት ከሌሎች ደቀ መዛሙርት ጋር መጥተው በድብቅ ወሰዱት አለ። ያርቁት ዘንድም አዘዘው። ሦስተኛውንም አመጡት። እርሱንም ከእሊያ ይልቅ የአንተን ምስክርነት እቀበላለሁና የኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው አለው። ዮሴፍና ኒቆዲሞስ ከቤተሰቦቻቸው ሁሉ ጋር በሌሊት መጥተው ደንጊያውን በቀስታ አንስተው ወሰዱት አላቸው። አራተኛውንም ጠርቶ ከእነርሱ ይልቅ አንተ ትበልጣለህ፣ የጌታችን ኢየሱስ ክርስቶስን ሥጋ ከመቃብር የወሰደው ማን ነው? የሆነውን ንገረኝ፣ ስትጠብቁት ሳለ ማን ወሰደው አለው። ጌታዬ ሆይ እኛ አንቀላፍተን ሳለን የወሰደውን አላወቅንም አለው። በውሃ ጉድጓድም ፈልገን አላገኘነውም። እነርሱ አይሁድን በመፍራት ይህንን ሲያደርጉ ተሸሸግን አሉት። ጲላጦስም ለአይሁድና ለመቶ አለቃው ይሄስ ይሻላል አላቸው። ነገራቸው የተለያየ፣ ምስክርነታቸውም እንዲህ ሐሰት ሆነ። ያን ጊዜም ጲላጦስ ወደ መቃብሩ እስከሚደርሱ ድረስ እኒያን ወታደሮች ይጠብቋቸው ዘንድ በቁጣ አዞ ከአይሁድ ታላላቆችና ከመቶ አለቃው ከጦረኞችና ከሊቃነ ካህናት ጋር ወደ መቃብሩ ስፍራ ሄዱ። ሥጋው የተገነዘበት መግነዙም ተጠቅልሎ አገኙት። ጲላጦስም እናንተ ሕይወታችሁን የምትጠሉ ስሙ፣ የጌታችን ኢየሱስ ክርስቶስ ሥጋን በወሰዱ ጊዜ ከእርሱ ጋር መግነዙንም ስለምን አልወሰዱትም አላቸው። እነርሱም ንጉሥ ሆይ ይሄ መግነዝ ሌላ ነው እንጂ የእርሱ አይደለም አሉት። ያን ጊዜም ንጉሥ ጲላጦስ ጌታችን ኢየሱስ ክርስቶስ በመቃብሩ ውስጥ ታላላቅ ታምራት እንደሚገለጡ የነገረውን አሰበ። መግነዞችንም ይዞ አቅፎ በላያቸው አለቀሰ። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እንደተገነዘባቸው እያሰበ ከደስታው ብዛት የተነሳ ሳማቸው። ከመቃብሩ ደጃፍ ቆመው ወደ መቶ አለቃው ተመለከተ። በጦርነት ውስጥ ዓይኑ ተጎርቶ አንዱ ዓይኑ ዕውር ሆኖ ምንም ማየት ሳይችል ብዙ ዓመታትን ይኖር ነበር። ንጉሥ ጲላጦስም እኔ ይሄ መግነዝ ለዓይኑ ብርሃን እንደሚሰጠው አምናለሁ ብሎ በልቡ አሰበ። መግነዙን ወደ መቶ አለቃው አቅርቦ ወንድሜ ሆይ ይሄ መግነዝ መልካም መዓዛ እንዴት እንደሚሸጥ አትመለከትምን? ሽታውም እንደተጠቀለሉ የነገሥታት ልብስ እንጂ እንደ ሙታን ሽታ አይደለም። አይሁድም ጲላጦስን ዮሴፍ በመግነዙ ላይ ብዙ ሽቶና ዕጣንን በላዩ አድርጎ በከርቤና በሽቶ እንደገነዘው ራስህ ታውቃለህ። የመዓዛውም ሽቶ በዚህ ምክንያት ነው። ጲላጦስም ሽቶውን በመግነዙ ላይ ካደረጉ መቃብሩ ታዲያ የመዓዛው ሽታ የሚመስጥ ሽቶ በላዩ እንደተደረገበት ለምን ሆነ አላቸው። አይሁድም መዓዛውን በሚያመጡ በእሊህ ነፍሳት እየመጣ
የምታሸተው ይሄ መዓዛ እኮ የአትክልቱ ስፍራ ነው አሉት። ንጉሥ ጲላጦስም ለራሳችሁ የጥፋት ጎዳና አዘጋጅታችሁ ሳታችሁ፣ መዳኛ በሌለው ገደል ውስጥም እስከ ዘላለም ወደቃችሁ አላቸው። አይሁድም አንተ ሹም ነህና ወደዚህ መቃብር ስፍራ ትመጣ ዘንድ ላንተ ፈጽሞ ተገቢ አይደለም። አንተን በዚህ መቃብር ላይ አልተሾምህም። አንተን ሀገሪቱ ትሻሃለች። እነሆ ሊቀ ካህናትና የአይሁድ ታላላቆች ካንተ ይህንን ነገርና ሥራ ያውቃሉና ስለ አንድ ሰው ብለህ በአይሁድ መሃል ጸብን ታነሳ ዘንድ ላንተ አይገባም። ጲላጦስም ለመቶ አለቃው ወንድሜ ሆይ አይሁድ ጌታችን ኢየሱስ ክርስቶስን ታላቅ ጥልን እንዴት እንደሚጠሉት ይህንን ተመልከት። ሰቀል ነው፣ ፈቃዳቸውን ፈጸምን። በእነርሱ በደልና አመፃም ሁሉም ዓለም ለጥፋት ቀርቧል። እኛም እንደነርሱ ጌታችን ኢየሱስ ክርስቶስን ከሙታን ተለይቶ አልተነሳም ብለን መዓቱን በላያችን አውርዶ አብረን እንጠፋ ዘንድ በማሰናከያ ሐሳባቸው እንድንሰናከል ይሻሉ አለው። ጲላጦስም ይህንን ለመቶ አለቃው ሲናገር በእጁ መግነዙ ነበር። ከሙታን ተለይቶ የተነሳው ክርስቶስ ሥጋው እንደተገነዘባችሁ እያለ ይሳለማቸው ነበር። የመቶ አለቃውም ከጲላጦስ ጋር በእምነት ጸና። መግነዞቹንም ይዞ ይስማቸው ጀመር። ያን ጊዜም ፊቱን ሲነኩት ተፈወሰ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዕውር ሆኖ በተወለደው ላይ እጁን በጫነበት ጊዜ ቀድሞ እንደሆነው የዚህም መቶ አለቃ ዓይኑ ብርሃንን በግልጥ አየ። ከሁሉም አህጉር ለበዓለ ፋሲካ ወደ ኢየሩሳሌም የመጡ ተሰቅሎ ሳለ በመስቀል ላይ ያዩትም በመቃብሩ ዘንድ በተሰበሰቡበት የተገለጸ ይህ ታምር ምንኛ ድንቅ ነው! ዳግመኛም ጲላጦስ ከሙታን ተለይቶ የተነሳው ስለ ጌታችን ኢየሱስ ክርስቶስን ትንሣኤ ይረዳ ዘንድ ወደ መቃብር እንደሄደ በሰሙ ጊዜ ክርስቶስ ሲነሳ በግልጥ ይታያል እያሉ ከጲላጦስ ጋር የመጡ ናቸው። ስለዚህም ብዙዎች ታላላቅ ድንቅ ነገሮችንና ዓይኑን የዳነውን የመቶ አለቃም ሊያዩ ወደ መቃብሩ ስፍራ ተሰብስበው መጡ። ጲላጦስም መስፍኑን ወንድሜ ሆይ በፈቃዱ ነፍሱን ከሥጋው በለያት ጊዜ በዕፀ መስቀሉ ላይና በመቃብሩ ስፍራ የሆነውን የጌታችንና መድኃኒታችን ኢየሱስ ክርስቶስን ተአምራት አስተዋልክን? አለው። የመቶ አለቃውም ስለ ታላቅ ደስታው ስላገኘችውም ታላቅ ፈውስ ጸጋ ሁሉ ይገልጥ ዘንድ ልብሶቹን እየቀደደ በእውነት የሕያው እግዚአብሔር ልጅ ፍጹም የባሕሪ አምላክ የሆነ የጌታዬ ኢየሱስ ክርስቶስ ኃይል እነሆ ተገለጠችልኝ። ከሙታን ተለይቶ የተነሳው እርሱ ፍጹም የባሕሪ አምላክ እንደሆነ እኔ አመንሁ፣ ሃይማኖትም ጸናችልኝ። እኔ ሁልጊዜም ከሙታን ተለይቶ ለተነሳው ፈጣሪ ኢየሱስ ክርስቶስ ብቻ እንጂ ምድራዊ ንጉሥን አገለግል ዘንድ ከእንግዲህ አልመለስም ብሎ ወታደሮቹን አሰናበተ። የጦር ልብሱንና ሰይፉንም ጣለ። ሰበኑ ግን እጁ ላይ ተጠቅልላ ወዲህና ወዲያ ሲሄድም ይስማት ነበር። ንጉሥ ጲላጦስም እጅግ ተደንቆ እግዚአብሔርን አመሰገነ። አይሁድም መስፍኑን አንተ እንግዳ ነህ፣ ኢየሱስ ክርስቶስ በቡኤል ዜቡል የሚያደርጋቸውን ተአምራት አታውቅም፣ በሕይወቱ የሚሠራውን በሞቱ ጊዜም ያደርገዋል አሉ። ሌሎች ሰዎች ደግሞ ባለ ሥራይ ቢሞትም አጋንንት ሥራዎቹን ያስቱ ዘንድ በመቃብሩ ውስጥም ልዩ ልዩ ምልክቶችን ያደርጋሉ። ይህች ምግባርም የመሰሪያንና የጠንቋዮች ምግባር ናት። ጲላጦስም መሰሪያንና ጠንቋዮች ይህንን ተአምራት እንደሚያደርጉ አልሰማንም። እናንተ ራሳችሁ በጌታችን ሕይወት ላይ ትዋሻላችሁ እንጂ፣ ስለዚህም በላያችሁ ቁጣና መቅሰፍት ሞት ይወርድባችኋል። ነፍሳቸውን ለጥፋት ያዘጋጁ እኒህ አይሁድ ግን ደሙ ለዘላለም በእኛና በልጆቻችን ላይ ይሁን አሉ። ጲላጦስም ለመስፍኑ ወንድሜ ሆይ በእውነት ያገኘኸውን ሕይወት እንደ አይሁድ ሐሰትና እንደ ጥላቻቸው በከንቱ አትለውጥ አለው። ወደ አይሁዱም ዘወር ብሎ ኢየሱስ ክርስቶስ እንደሆነ የምትሉት ሙት ወዴት እንደሆነ አላቸው። አይሁድም በጲላጦስና በመቶ አለቃው ፊት ቆመው እጅግ ጥልቅ በሆነችው በአትክልቱ ስፍራ ባለች ጉድጓድ ዘንድ አሉት። እኔም ገማልያል ከሰዎቹ ጋር እከተላቸው ነበር። ወደ ጥልቁ ጉድጓድ ዘንድ ተመለከቱ። ሌላ ሙትን በጨርቅ ተጠቅሎ በጉድጓዱ ውስጥ አዩ። አይሁድም ጲላጦስ ሆይ ስለ እርሱ ተጨንቀህ እርሱ ተነስቷል ያልኸው ያ ናዝራዊ መሰሪ ያለው እዚህ አዘቅት ውስጥ ነው አሉ። ንጉሥ ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስንም ጠርቶ የጌታችን ኢየሱስ ክርስቶስን ሥጋውን የገነዙባቸውን መግነዞች በውኑ
እኒህ ናቸውን አላቸው። እኒህ ክቡራን ዮሴፍና ኒቆዲሞስ ይሄ በእጆች ይዘህ የምታዝንባቸው ሰንዱ ናት፣ ጌታችንና አምላካችን ኢየሱስ ክርስቶስ የተገነዘባቸው ናቸው አሉት። ማኅበረ አይሁድም ዮሴፍንና ኒቆዲሞስን እውነቱን ነገር በመሰከሩ ጊዜ ወደ አዘቅቱ ሊጥሏቸው ተነሱ። ጲላጦስና ወታደሮቹም ከአይሁዱ ጋር እጅግ ተጨቃጨቁ። ንጉሥ ጲላጦስም ጩኸታቸውን፣ ሁካታቸውን አይቶ ዝም እንዲሉ በእጁ አመለከታቸው። ጌታችን ኢየሱስ ክርስቶስ ከመቃብር አጠገብ በሚደረግ ተአምራት ብዙ ሙታን ይነሳሉ ብሎ የነገረውን ያውቃልና፣ ስለዚህ የአይሁድ ሹማምንትን ጠርቶ እኛ ይሄ አዘቅት ውስጥ የተገኘው ሙት ናዝራዊ እንደሆነ አናምንም፣ እርሱም አይደለም አላቸው። አይሁድ ግን ከአዘቅቱ ውስጥ የወደቀው ናዝራዊ እንደሆነ እናምናለን አሉ። ይሄን ጊዜም ንጉሥ ጲላጦስ ተንኰላቸውን አውቆባቸው እንኪያማ እንደ ሙታን ሁሉ ሥጋውን በመቃብር ልናኖረው ይገባል ብሎ ዳግመኛ ዮሴፍንና ኒቆዲሞስን ጠርቶ ኑ እኒህን ቀድሞም የነበሩ ሰንዱናት እንደሆኑ ተመልከቱልኝ አላቸው። አይሁድ ግን እኛ ዮሴፍንና ኒቆዲሞስን አንቀበላቸውም፣ ይልቁንም ከኒቆዲሞስ ጋር ፍቅር የለንም፣ እኒሁ ሁለቱ ዮሴፍና ኒቆዲሞስ ኅብረታቸው በመስቀል ላይ ከተሰቀለ ሰው ኢየሱስ ክርስቶስ ጋር ነውና እያሉ ይጮኹ ጀመር። ንጉሥ ጲላጦስም ለዚህስ እኔም ዝግጁ ነኝ ብሎ የጌታችን ኢየሱስ ክርስቶስን ሰንዱናት አንስቶ በዚያ ሙት ላይ አደረገው። ከመቃብሩ ደጃፍም ቆሞ እጆቹንም ዘርግቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ትንሣኤና ሕይወትን ለሁሉ የምታድል ሕይወትንም ለሙታን ሁሉ ሰጥተህ ከመቃብር የምታነሳቸው አንተ ነህ። እኔም በትንሣኤ ለሁሉ እንደተገለጥክ አምናለሁ። አቤቱ ጌታዬ ሆይ እኔ አገልጋይህ ከአይሁድ የተነሣ ፈርቼ ነውና አትፍረድብኝ። ትንሣኤህንም አምናለሁ እንጂ ከቶ አልክድም። አቤቱ ጌታዬ ሆይ በቃልህና ባደረግካቸው ተአምራት ሁሉ አምናለሁ። አንተ ሕያው ነህና ብዙዎች ሙታንን ያነሳሃቸው 38 ዓመታትን ታሞ በሰሊሆም ዳርቻ የሚኖር መጻጉዕን የፈወስህ አልዓዛርንም ከሙታን ያነሳህ ደም ይፈሳት የነበረችውንም ሴት ያዳንህ አንተ ነህ። አቤቱ ዛሬም እኔ እሊህ ሰንዱናትን በሌላ ሥጋ ላይ ስላደረግኩ ይቅር በለኝ፣ ቁጣህም ከኔ ይራቅ። እኔ ይህንን ያደረግኩት በትንሣኤህ የማያምኑ ያፍሩ ይዋረዱ ዘንድ ነው። እስከ ዘላለሙም ኀፍረትና ሐሳር በማያምኑ ማኅበረ ሐሳውያን አይሁድ ላይ ይሁን። ለአንተ ፍጹም የባሕሪ አምላክ ለሆንህ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ ባሪያህ ጲላጦስ ክብርንና ምስጋናን አቀርባለሁ። የዓለም መድኃኒት የባሕሪ አምላክ ክርስቶስን የወለደች የእመቤታችን ርኅረተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከእኔና ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በምስራቃዊ እውነተኛ ፀሐይ መውጫ እማምላክ በእውነት ስለተወደደ ማሕያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለተ እሁድ የሚነበብ ለሃ ማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከመላ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ንጉሥ ጲላጦስም በመቃብሩ ደጃፍ እጆቹን ዘርግቶ በጸለየ ጊዜ ንጉሥ ጲላጦስ ሆይ መቃብሩን ክፈትልኝ፣ አስቀድሞም የገነትን በር ከፍቶልኛልና በደሌን ሁሉ ይቅር ባለኝ ከሙታንም ተለይቶ በተነሳው ፈጣሪ ኢየሱስ ክርስቶስ ኃይል እወጣ ዘንድም ጌታዬ ንጉሥ ጲላጦስ ሆይ ድንጋዩን አንሳልኝ የሚል ድምፅ ከሙዕቱ አፍ ተሰማ። ንጉሥ ጲላጦስም ሰውነቱ ደስ እንደተሰኘች በታላቅ ደስታ በከፈተለት ጊዜ ከእርሱ ጋር ድንጋዮች ሳይቀሩ አመሰገኑ። የቆሙትንም ሰዎች ድንጋዩን ከመቃብሩ አፍ ያነሱለት ዘንድ አዘዘ። ያን ጊዜም ሙዕቱ ሰው እየዘለለ ለሀገረ ገዢው ንጉሥ ጲላጦስም እየሰገደ ወጣ። በዚያ ቆመው የነበሩ አይሁድ ግን ታላቅ ፍርሃትና ውርደት አገኛቸው። እየጮኹም ሸሽተው ከንጉሡ ተሸሸጉ። ንጉሥ ጲላጦስም ወታደሮቹን ሁሉ አይሁዱን ከበው ይዘው ሰውነታቸው እስከሚበጣጠስ ድረስ
በሰይፍ ይመቷቸው ዘንድ አዘዘ። ንጉሥ ጲላጦስም ወደ ተነሳው ሙት ዘንድ ቀርቦ ወንድሜ ሆይ በዚህች ትንሽ ጊዜ ከሞት ያስነሳህ ማን ነው? ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ተገልጦልህ ነውን? እንዲህ ፈጥኖ ያስነሳህ አለው። ሙታንም እነሆ አንተ ስትጸልይ ጌታዬ ኢየሱስ ክርስቶስ ተገልጾ አጠገቤ ቆመ። ለወዳጄ ንጉሥ ጲላጦስም በቀኜ ተሰቅለ ሳለህ አቤቱ በመንግሥትህ አስበኝ ብለህ በለመንከኝ ጊዜ ለአንተ የሰጠውህን ሰማያዊ ዋጋ ለእርሱም ዕድሉን ከዕፀ ሕይወት ሥር እንዲሆንለት ወድጃለሁና ትንሣኤንም እየመሰከረ ይጋደል ዘንድም ንገረው ብሎኛል ብሎ ነገረው። ንጉሥ ጲላጦስም አንተ ማነህ? ማንስ ትሰኛለህ? ከዕለተ ሞትህ አስቀድሞስ የት ነበርህ? አለው። በጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል የተነሳው ሙትም እኔ በጌታችን ኢየሱስ ክርስቶስ ቀኝ ተሰቅዬ የነበርሁ የቀደመ በደሌን ይምረኝ ዘንድ በለመንሁት ጊዜም ይቅር ያለኝ በዕፀ መስቀል ላይ ሳለ በፊቱ ባገኘሁት ሀብተ ጸጋ የዳንኩ ዛሬም እርሱ አምላኬ ያስነሳኝ ሽፍታው ነኝ። ንጉሥ ጲላጦስ ሆይ ይህንንም ጡም መዓዛ ነፍሴ ስትደሰትበት ነበርና እርሱ የገነትን በር እንደከፈተልኝ ከጌታዬ ኢየሱስ ክርስቶስ ኃይል የተነሳ የመቃብር ደጃፍ ከፈትህልኝ አለው። እኔ ገማልያልም ይህን ጊዜ በሕዝቡ መሃል ቆሜ ነበርሁ። አባቶቼም ዮሴፍና ኒቆዲሞስ ብቻ ከኔ ጋር ነበሩ። ሐዋርያት ወደ መቃብሩ ለመምጣት አይሁድን ከመፍራታቸው የተነሳ በየስፍራው ሁሉ ተሸሽገው ስለነበረ የሆነውን አላወቁም። እኔ ገማልያል ግን በጌታችን መቃብር ዘንድ የሚሆነውን አይ ዘንድ ከሕዝቡ ሁሉ ጋር እጓዝ ነበር። በንጉሥ ጲላጦስና በሊቀ ካህናት መሃልም ብዙ ክርክር ሆነ። ንጉሥ ጲላጦስና ሕዝቡም ሁሉ ስለ ሙታን መነሳት እርስ በርሳቸው እየተጠባበቁ ወደ ከተማ ተመለሱ። ንጉሥ ጲላጦስም በእጆቹ መግነዞቹን ተሸክሟቸው ሳለ ለበዓለ ፋሲካው ከሰራዊትና ከሕዝቡም ሁሉ ወደ ከተማ የመጡ ሁሉ ያዩዋቸው ዘንድ ይመኙ ነበር። ንጉሥ ጲላጦስም ግን ወደ ሊቀ ካህናቱ ግቢ ሄዶ የምክራቸውን ስፍራ ፈረሰው። ሕዝቡም በታተናቸው። ሕዝቡም ሀብታቸውን ሁሉ ዘረፉት። ንጉሥ ጲላጦስም የመቶ አለቃውን ብዙዎች ሰዎች በጌታችን ኢየሱስ ክርስቶስ እንዳመኑ በዓይኖችህ አይተሃል። እንግያስ የምትሻውን ነገር ስለተደረጉት ተአምራት የሆነውን ሁሉ ለሄሮድስ እንጽፍለት ዘንድ ይገባል አለው። መቶ አለቃውም ቀለምንና ብራናን አመጣ። ጲላጦስም ጻፈ። የጻፉትንም ሁለቱም ለሄሮድስ ላኩለት። የጽሕፈቱ መልእክትም ወዳጄ ወንድሜ ሆይ ደብዳቤህን ባነበብኩ ጊዜ ፍጹም ፍቅርን አስተውዬ አንተን ደስ አሰኝ ዘንድ ብቻ ያለ ፈቃዴ ጌታችን ኢየሱስ ክርስቶስን ሰቀልሁት። እርሱም ከሰቀልሁት በኋላ በመስቀል ላይ ሳለ በፈቃዱ ሞተ። ያን ጊዜ በምድርና በሰማይ ከታዩት ታምራት ሌላ በጦር ከወጉት ጎኑም ደምና ውሃ ፈሰሰ። ሙቶም በመቃብር ውስጥ 3 ቀንን ቆየ። ሕዝበ አይሁድም የተወደዱ ክቡራን የአይሁድ ወገን ሰዎች እንደ ሕጋቸው በመቃብር እንዲያኖሩ ታዘዙ። ስለዚህም ዮሴፍና ኒቆዲሞስ የተሰኙ ሰዎች በሽቶና በከርቤ በንጹሕ ዕጣንም ገንዘው በመቃብር አኖሩት። ነገር ግን በሦስተኛው ቀን ተነሣ። ወደ መቃብሩም ሄድን። ለእኔም በራእይ ተገለጸልኝ። የነገርኋቸው አይሁድም እርሱ ከሙታን ተለይቶ እንደተነሣ አላመኑኝም። በመቃብሩም መግነዙን አገኘን። ሙቶ በተገኘ ሰው ላይ አደረግነው። የሞተውም ዳነ። እርሱም በሕይወተ ሥጋ እስከ ዛሬ አለ። ስቅለቱን ያስፈጽም ዘንድ የላከው የመቶ አለቃም ወደ አንተ በተመለከተ ጊዜ ያገኘውን መዳን በላዩ ታያለህ። እርሱን መግነዙ ብቻ በነካው ጊዜ ዓይኑ እንደ ቀደመው በርቶለታል። ብዙዎች አንካሳንና ዕውራን ድውያንም ዳኑ። ይሄ ሁሉ እንደተደረገም የመቶ አለቃውና እኔ ታዛዥህ ጲላጦስ ስለዚህ ነገር ምስክሮች ነን። ከኢየሩሳሌም ሰዎችም የታመኑትና ከሁሉም አውራጃ ለበዓለ ፍስሐ ከመጡ ሰዎችም ብዙዎቹ ወደ አንተ የጻፍኩልህን ነገር ሁሉ አይተዋል። ወዳጄና ወንድሜ ሄሮድስ ሆይ እንኪያስ የሚያስፈሩ መደፋፈሮችንና ታላላቅ በደልን አድርገን የሕያው እግዚአብሔርን ልጅ ኢየሱስ ክርስቶስን ስለሰቀልነው ብቻ ስለ ነፍሳችን ልናለቅስ ይገባናል። ወዳጄና ወንድሜ ሄሮድስ ሆይ የጻፍንልህ ይህ ሁሉ እውነት ነው። በስመ እግዚአብሔር አሜን። ይህንንም መልእክት ከጲላጦስ ዘንድ ወደ ሄሮድስ ወሰዱለት። ባነበቡም ጊዜም እጅግ ተደሰቱ። ያን ጊዜም አይሁድ ወደ ሄሮድስ ገሊላ ማልደው ሄደው ይሄ አዲስ ግብፃዊ ጲላጦስ ስለ አንድ ሰው ብሎ ኢየሩሳሌምን ሊያፈርስና የነቢዩ ሙሴን ሕግ ሊያጠፋ ይፈልጋል፣
ለንጉሡ ነገሥቱ ተገዝቶ መኖር አይፈልግም። በብዙ ዘመናት የገነባው ማኅበራችንንና የሊቀ ካህናቱንም ቤት እንዲሁ በትዕቢት አፈረሰ። የቤተ መቅደሱንም ነዋያት ወስዶ በቤቱ ውስጥ አኖረ። እንግዲህ ወዲህ ፍትሕን ማግኘት ካልቻልን እኛ ወደ ታላቁ ንጉሠ ነገሥት ዘንድ እንሄዳለን እያሉ ልብሳቸውን ቀደው በራሳቸውም አመድ ነስንሰው ያመጡለትንም እጅ መንሻ ይዘው ጮኹ። ሄሮድስም የአይሁድን አቤቱታ ሰምቶ ክርስቶስን አብዝቶ ይጠላው ነበርና ከእነርሱ ስለተቀበለው እጅ መንሻ ብሎ በሽንገላ ወደ ጲላጦስ እንዲህ ብሎ ጻፈ። ወንድሜና ወዳጄ ጲላጦስ ሆይ መልእክትህ ደርሶኝ አነበብኩት። ኢየሱስ ክርስቶስን ከሰቀሉት አይሁድ ጋር ተባብሬ ባደረግኩት ተጸጸቱ። እርሱም ከሙታን ተለይቶ እንደተነሳ በሰማው ጊዜ የነገርኸኝን አመንሁ። ወንድሜ ጲላጦስ ሆይ ከሙታን ተለይቶ ሲነሳ አይተሃልና አንተስ ንዑድ ክቡር ነህ። እኔም ትንሣኤውን ለማየት ባልበቃም የነገርኸኝን አምኛለሁ። ወንድሜ ሆይ ለእኔ መልካም ነገር አድርግልኝ፣ አይቻቸውም እደሰት ዘንድ መግነዞቹንና ከሞት የተነሳውን ሰው ላክልኝ። መልእክቱም ወደ ኢየሩሳሌም በደረሰ ጊዜ ለንጉሥ ጲላጦስ ሰጡት። እርሱም ደስ ብሎት መጀመሪያ በትንሣኤ ጊዜ የጌታችን ኢየሱስ ክርስቶስን መቃብር ይጠብቁ የነበሩትን አራቱን ጭፍሮች አስጠራቸው። በወህኒ ቤት ሳሉ ከሙታን እንደተነሳ አምነው ነበርና ዓይኑ የበራለትን መስፍን ከሞት የተነሳውን ሽፍታውን አድርጎ ወደ ተንኮለኛ ሄሮድስ ላካቸው። አይሁድ ግን ከእነርሱ ቀድመው ከሃዲ ሄሮድስ እንዳዘዛቸው መስፍኑን በህቡ ይገሉት ዘንድ ለሄሮድስ ወታደሮች ብዙ ገንዘብን ሰጧቸው። ጌታችን ኢየሱስ ክርስቶስ ዳግመኛ ከሞት ያነሳው ሽፍታውንና የመቶ አለቃውን ገደሏቸው። አይሁድም እኛ እንደ ጌታህ በጦር ስላልወጋንህ ሰነፎች ነን እያሉ ዳግመኛ ራሱን ቆርጠው ሥጋውን ሸሸጉት። ከሙታን ተለይቶ በተነሳው ጌታችን ኢየሱስ ክርስቶስ እንደሚያምኑ የመሰከሩትን አራቱን ወታደሮችና የሽፍታው ነፍስንና በጌታችን ኢየሱስ ክርስቶስ ትንሣኤ ያመነ መስፍኑንም ዳግም በአንድነት በደመና ላይ በጲላጦስ ቤት ላይ አሳረጋቸው። ጲላጦስም ከሚስቱ አብሮቅላ ጋር ስለ እግዚአብሔር ገናናነት እየተጨዋወቱ ሁለቱም ስለ ትንሣኤው ሲነጋገሩ ከደመና ድምፅ ተሰማ። ከደመናው ጲላጦስ ሆይ በዚህ ደመና ላይ በክብር ተቀምጠው ወደ ገነት የሚወስዷቸውን እኒህን ነፍሳት ታውቃለህን? ይህም የሄሮድስ ወታደሮች ከመቶ አለቃው ጋር በመንገድ የገደሏቸው ናቸው። እንደዚሁም አንተንም በጌታችን ኢየሱስ ትንሣኤ ምክንያት በሀገረ ሮም አንገትህን በሰይፍ ይቆርጡልሃልና የአንተንና የሚስትህን አብሮቅላንን ነፍስ በዚሁ ዓይነት ክብር በደመና ተሸክመው ወደ ሰማያዊት ኢየሩሳሌም ያሳርጓችኋል። ጲላጦስ ሆይ ፈጣሪህ ኢየሱስ ክርስቶስ ከዕፀ ሕይወት ሥር ያኖርሃልና አይዞህ ጽና በልብህ የሚል ድምፅ ተሰማ። ድምፁም ይህንን ተናግሮ ከእነርሱ ዘንድ ተሰወረ። ንጉሥ ጲላጦስና ሚስቱ አብሮቅላም ወደ ጓሮአቸው በሄዱ ጊዜ ንጉሥ ጲላጦስ በተንኰልና በሽንገላ አታለውት እንደገደሏቸው አስተዋለ። ስለ ጌታችን ኢየሱስ ክርስቶስ ትንሣኤ አንገቱን ይቆርጡት ዘንድ እጅግ ተደሰተ። የጌታችንና የአምላካችን መድኃኒታችን ኢየሱስ ክርስቶስ መግነዞችም ወደ ሰማያት ተነጥቀዋልና ከጲላጦስና ከሄሮድስ መሃል ጥል ተመሠረተ። ንጉሠ ነገሥቱም እንደ ወንድሙ ፊልጶስ ሌላ ሰው ወይም ንጉሥ አላውቅም፣ ስለ ጲላጦስ ደግሞ ይሄ ነገር ይበቃል፣ ሕዝቡም ይመለሱ ብሎ ወደ ሄሮድስ ዘንድ ላከ። ከቸር አባቱና ከማሕያዊ መንፈስ ቅዱስ ጋር በቸርነቱ ሰውን ለሚወድ ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ ክብርና ምስጋና ይግባውና እነሆ ስለ ተወደደ ልጇ ወዳጇ ሕማማተ መስቀልና ስለ ማሕያዊ ሞቱ ከሙታንም ተለይቶ ስለ መነሳቱም የከበሩ ሊቃውንት ገማልያልና አኒፎስ ጽፈው በቅድስት ሀገር ኢየሩሳሌምና በሄዱባቸው አውራጃዎች ሁሉ ያኖሩት ይህንን ጡም ድርሳነ ላህ ድንግልን አገኘን። ይህችን መጽሐፍ አስቀድሞ የተረጎመ ርቱ ሃይማኖት ንዑድ ክቡር አባ ሰላማ ነው። ዳግመኛም የተረጎማትንና የጻፈ የሰማና ያሰማውንም እግዚአብሔር ስሙን በድንግል አማላጅነት በመጽሐፈ ሕይወት ይጻፍለት፣ ፍጹም የደስታ ቃልንም ያሰማው። የዓለምን መድኃኒት የወለደች የእመቤታችን ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሐ ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁሉም ሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።